ገለታው ቀደም ሲል እንዳልኩት በአማራ ክልል መጠነ ሰፊ የተጋድሎ እንቅስቃሴዎች እየተደረጉ ነው። የአብይ አህመድ አገዛዝ ለመጨረሻ ጊዜ በሚል የገባበት የማጥቃት ዘመቻ በአብዛኛው ማለት ይቻላል በአብዛኛው ከሽፏል። ይህንንም ከተለያዩ ሪፖርቶች ለመረዳት ችለናል። በተለይም በጎጃም ዛሬ በባህር ዳር አካባቢ መሸንቲ የሚገኘውን የፋኖ ኃይልን ለመምታት የተንቀሳቀሰውና ቁጥሩ ከ1500 የሚደርሰው የአገዛዙ መከላከያ ሰራዊት ተመክቶ መመለሱን ነው የሰማነው። በዚህም ሙትና ቁስለኛ ሆኖ የተረፈው ወደ ባህር ዳር መሸሹን ነው የአካባቢው የህዝብ ግንኙነት ክፍል የፋኖ ማለት ነው ለአንከር ሚዲያ የገለጸው። በጎንደር ዙሪያም እንደዚሁ የጎንደር ክፍለ ከተማ በፋኖች ቁጥጥር ስር ገብቶ እንደነበረ የአካባቢው የፋኖ ቃል አቀባይ ለአንከር ሚዲያ ገልጸዋል። በርካታ አካባቢዎች አሁንም ከመንግስት አገዛዙ ነፃ እየወጡ እንዳሉ ለመረዳት ችለናል። በሸዋ ቀደም ሲል እንደገለጽኩት ነው በርካታ ድሎች ተገኝተዋል። እንግዲህ የአካባቢውን ሁኔታ በተመለከተ የሚደርሱን መረጃዎች በአንከር የዜና ክፍለ ጊዜና በተለያዩ ልዩ መሰናዶዎች የፋኖን ወቅታዊ ተጋድሎን ለተመልካች የምናቀርብ ይሆናል። ገለታው ግን በጥቅል እንዴት አየው? የአንድ ወረዳ አስተዳዳሪም መገደላቸውን የወረዳው ኮሚኒኬሽን ቢሮ ነው ያስታወቀው። እንደዚሁም በአካባቢው የተሰማራው የሪፐብሊካን ጋርድ አዛዥ ሻለቃ ነው ዛሬ ይሄ ሻለቃ መገደሉን የሰማ ነው። ገለታው ምን ማለት ይቻላል? ከዚህ በፊት ከ7 በላይ ዙሮችን ያከናወነበት ዘመቻ አልተሳካም። አሁን የመጨረሻ እስከ ግንቦት 30 ቀደም በአብዛኛው መክሸፉን ነው ተመክቶ መመለሱን ነው የሰማ ነው። እንግዲህ በአማራ ክልል ውስጥ ያለ የህዝብ ጥያቄ እየበረታ ነው የመጣው። የህብረተሰቡ ጥያቄ እየጨመረ እንደውም ሌላ ጥያቄ ሁሉ እየተወለደ ቀደም ብሎ ከተነሳው ጥያቄ በላይ በአብይ አህመድ ግትርነት በግብረ መልሳቸው የተነሳ ሌሎች ከባድ ጥያቄዎች የተነሱ የህልውና ጥያቄ ድረስ ደርሶ ከባድ ጥያቄ አንስቶ ነው ህዝብ እየታገለ ያለውና በመጀመሪያ ደረጃ ይህንን ጥያቄ በጥይት መምታት አይቻልም። እንግዲህ ሄዶ በመድፍ አይመታም። ይሄ ጥያቄ ህልውና ጥያቄ ያለኝ ካለ አንድ ህዝብ የፖለቲካ ጥያቄ ያለኝ ካለ አንድ ህዝብ ይህንን በድሮን ሊያጠፋው አይችልም። ጥያቄው አለ፣ በእያንዳንዱ ልብ ውስጥ አለ፣ በእያንዳንዱ ሰው ህይወት ውስጥ ተገዝቷል ይሄ ነገር። ስለዚህ እንደዚህ አይነት ጥያቄ ያለበት ማህበረሰብ ላይ ቦምብ ማዝነብ ምናልባትም የበለጠ ህብረተሰቡን ለቁጭት ለብስጭት እያነሳሳ የበለጠ የሚያስጣጥቀው ካልሆነ በስተቀር በጦርነት ሊያሸንፈው የማይችለው ሁኔታ ውስጥ ነው መንግስት የተዘፈቀው። ከመጀመሪያውም ከዚህ የተነሳ ብዙ ኪሳራ እንዲደርስበት ሆኗል። የፋኖም በየጊዜው የምንሰማቸው እነዚህ ሚሊተሪ ድሎች ያንን ነው የሚያሳዩት እና ህብረተሰቡ በጣም በብስጭት ላይ ነው ያለው። አሁን መንግስት በጣም ግራ ከመጋባቱ የተነሳ ምንድነው አብይ አህመድ እያደረገ ያለው? ይልካል ወታደር፣ በአብዛኛው ይመታል፣ ያፈገፍጋል ወይ ይማረካል እና ከዛ የተነሳ አሁን ውስጡን በተሻለ መጠን ደግሞ አሉባልታ በመዝራት ትግሉን ለማኮላሸት ሙከራዎች ያደርጋል። በፋኖች መካከል ክፍፍል በቃ እንዳለ ለማድረግ በተለይ እነዚህ በብልጽግና ተከፋይ የሆኑ ካድሬዎች እስክንድር ነጋ ቆን እየተወያየ ነው ያለው። ምንድነው ይሄ በድርድር አድርጎ ቁጭ ብሎ ከባለስልጣናቱ ጋር ንግግር ያደርጋል ይላል። እዛ ደግሞ መከታው እኮ እንደዚህ ያደረገ ነው፣ አሰግድ እንደዚህ ያደረገ ነው ያለ በአታጋዮች መካከል ልዩነትን በመፍጠር በተቻለ መጠን የሆነ ችግር ለመፍጠር ይሞክራል፣ ይንጠራራል አብይ አህመድ። ይሄ ሁሉ ግን ውሸት ነው። በሸዋም የምንሰማው፣ በጎንደርም የምንሰማው፣ በወሎም የምንሰማው ብሶት የወለደው የአማራ ህዝብ ወደፊት ይደፋ። ይሄ በአጭር ጊዜ ውስጥ ፍሬ አፍርቶ ያንንም አካባቢ ነፃ ያወጣል። ለሀገሩም አንድ ምዕራፍ ሁለተኛ ትግል የሰው የመቸም በቀላሉ መሄድ አይደለም። ስናየው የአብይ አህመድ ሁለተኛ ትግል ትልቅ መሰረት ይጥላል የሚል እምነት ነው ያለኝ። መሳይ ገለታው እንግዲህ እስከዛሬ ስለዚህ ስለ አማራ ህዝብ ተጋድሎ ስንገልጽ የነበረው የተለያዩ ክፍተቶች እንዳሉ በተለያየ መልኩ ወደ አንድነት አለመምጣታቸው ያስከፈለው ዋጋ እንዳለ እሱ ሁሉ እንዳለ ሆኖ ግን ጥያቄው የፍትህ ጥያቄ ነው። ጥያቄው ትክክለኛ ጥያቄ ከመሆኑ ጋር ተያይዞ ወደ ኋላ ሊቀለበስ አልቻለም።
የቱን ያለ መዋቅሩ ወደ አንድነት ባይመጣም የህዝብ ጥያቄ እስከሆነ ድረስ በሆነ የህዝብ የትግል እንቅስቃሴ ትግሉ ወደፊት መሄዱን ቀጥሏል። አብይን መቀልበስ አልቻለም። መቀልበስ አለመቻሉ ብቻ አይደለም። አሁን እንደምንሰማው ከሆነ ቀደም ሲል አንተ የጠቀስከውን ለማጠናከር ነው አንዳንድ ኃይሎችን ባለሀብቶችን የሆኑ አካላትን እንደው ለይቶ ካሜራ ውስጥ በማውጣት በተለያየ መልኩ ወደ ፋኖች በመላክ ለመከፋፈል ከተቻለ በጦር ኃይል ካልተቻለ ደግሞ በድርድርና በገንዘብ የአማራን ህዝብ ጥያቄ አሳንሶ በጣም የተዳከመ ጥያቄ ይዞ ከሚመጣ ኃይል ጋር ለመደራደር ፍላጎት እያሳየ መሆኑን ሰምተናል። ከዚሁ ጋር ተያይዞ ለማስፈራራትም ህዝቡ ፋኖን ድጋፍ እንዳይሰጥም ፋኖን በህዝብ ተወካዮች ምክር ቤት በሽብርተኝነት ለመፈረጅ እንደዛ ሁሉ እንደታቀደም አንዳንድ መረጃዎችን እየተከታተልን እንገኛለን። ከአረጋ ከበደም የመጣ ጥያቄ አለ፣ አዋጁ ይራዘም የሚል ነገርም መጥቷል። አብይ አህመድ ሁለት ነገር ይዞታል። አንድም ክረምቱ ነው፣ አዋጁን አራዝሞ በክረምት ውስጥ የሚመጣውን አጠቃላይ የጦርነቱ ሁኔታ ሊቋቋመው የሚችለው አይደለም፣ በበጋውም የቻለው ስላልሆነ። ሌላው ደግሞ አስቸኳይ አዋጁን በማራዘም ከዓለም አቀፉ ማህበረሰብ የሚመጣበትን ጫና ሊቋቋመው የሚችለው አይደለም። ገንዘብ ለመለመን ደጃፋቸው ቆሟል። እነሱ ደግሞ ይሄ አስቸኳይ ጊዜ አዋጁ መራዘሙን አልፈለጉትም። ስለዚህ አጣብቂኝ ውስጥ የገባ አገዛዝ ነው። ፋኖች ወደ አንድነት ቢመጡ የበለጠ ቀኑ እያጠረ የአብይ አህመድ የምትጠልቋ ፀሐይም በደንብ እየታየች ትመጣ ነበረ። እየሰሩበት ነው። ወደፊት ጠንክረው አንድ ነው እንደሚመጡ ተስፋ እናደርጋለን። ግን አብይ በዚህ አካሄዱ ምን ሊያመጣ ነው? እውነት ፋኖችን በመከፋፈል የአማራን ህዝብ ጥያቄ ማዳፈን ይቻላል? ጥያቄው የሚፈታው በፖለቲካል ዲያሎግ እኮ ወይም ደግሞ በፖለቲካል ቼንጅ ነው። በፖለቲካ ለውጥ እኮ እሱ በመድፍ ነው ጥያቄውን ለመምታት የሚሞክረው። በመድፍ አንድ ጊዜ አንድ የሚያማው ሰው ትዝ ይለኛል። ከአንድ ሰው ጋር ቆሞ የሰውየው ጥላ ረጅም ነው፣ ፀሐይዋ እንደዚህ ስለሆነች ነው መሰለኝና የቆመው ሰውዬ ጥላው ወደዛ ይታያልና ሄዶ የዛን ሰውዬ ጥላ በቃ ይደበድባልና ያመዋል። ልጁ ስለሚያመው ነው፣ አልፈርድበትም። ግን በቃ ጥላውን ይደበድባል። አሁን መደብደቡ እንግዲህ ያን ሰውየው መደብደቡ ነው መሰለኝ። ግን በቃ በኋላ ሲደክመው በቃ ትቶ ሄደ። ያ አብይ እንደዛ እኮ ነው፣ ጥላ እኮ ነው እንትን የሚያደርገው። the main problem ቆሟል። ያ የቆመ ጥያቄ ኢትዮጵያ ውስጥ የቆመው ጥያቄ አካል ስጋ ለብሶ የቆመው ጥያቄ የፖለቲካ ለውጥ ነው። የሱ መሄድ ነው። የለውጥ ጥያቄ ነው በምድሪቱ ውስጥ ያለው ሽግግር ከሽፏል። ስለዚህ አንተ የተቀጠርክ ነህ እንግዲህ በራሱንም ቀጥሮ ቢመጣ እና አንድ ጠቅላይ ሚኒስትር ሲቀመጥ የህዝብ ቦታ ነው። ያ ቦታ ሁሉም ህዝብ በተፈጥሮ ቁጭ ብሎ አንድ ላይ ጠቅላይ ሚኒስትር ስለማይሆን ነው እንጂ ቦታው የህዝብ ነው። አንድ ሰው የሚመረጥበት ያ በቃ እንግዲህ የዓለም እንደዚህ ነው የሆነችው። ተፈጥሮ እንደዚህ የተዋቀረ ስለሆነ ሁሉም ሰው አንዱ ስለማይቀመጥ እንጂ ህዝብ ቦታ። ስለዚህ ህዝብ ብሶት ከበዛበት፣ በኢኮኖሚው ብሶት ከበዛበት፣ ሰላም ካጣ፣ ነውጥ ከመጣ ዘወር ማለት የግድ ነው ባለም። ስለዚህ እንደዚህ አይነት ለውጥ ጥያቄ ነው ያለውና ይሄንን ጥያቄ እየደበደበ ነው ያለው። ጥላውን እየደበደበ ነው ያለው። ሊያመጣ የሚችለው ነገር የለም። ህብረተሰቡ እንዳልከው ጥያቄው በተለይ የኑሮ ጥያቄን እየተጨመረበት በብሶቱ ላይ ጊዜያዊ ጥያቄዎች፣ አሁን ደግሞ የትምህርት መቋረጥ 9 ሚሊዮን ባለፈው ስንነጋገር የነበረው ልጆች ሁሉ ተቋረጡ። ስለዚህ አሁን ህብረተሰቡ ነፍስ ውጭ ነፍስ ግቢ ትግል ላይ ነው። በቃ ልጆቹ መማር አለባቸው። ሕክምና ተቋማት መከፈት መቻል አለባቸው በፍጥነት። ይሄ ሰው ቶሎ ሄዶ ወደ ኑሮው ሰከን ማለት አለበት። ኢንፍሌሽኑ ልጓም መግባት አለበት። ወደ ምርት መመለስ አለበት ገበሬው። ስለዚህ ከዚህ የተነሳ የአማራ ህዝብ ትግል ተጠናክሮ ነው የቀጠለው። አብይ አህመድ ደግሞ ሙከራዎችን ሁሉ በሙሉ ነው የሚያጠፋቸው። አሁን ምናልባት ምናነሳው የዚህ የምክክር እንትን ጉዳይ ላይ ቆሞ በቃ የኢትዮጵያ ህዝብ የኢኮኖሚ ጥያቄ እንደሌለው ስንዴ እንዳለ እርዳታም እንደማይቀበል ምናምን ይላልና ይሄ ሰው ኦል የዚህ ሰላማዊ የሆኑ ፖለቲካል የሆኑ ዲያሎግ መስመሮችን በሙሉ ዘግቶ ጨዋታ የፈለገው ቦክስ ነው የዚህ እንትን ወታደርነት። ስለዚህ ከዚህ የተነሳ አጸፋ ምላሹን እየሰጠነ ያለው አይ ሆፕ ይሄ ነገር መቼም ረጅም ጊዜ አይሄድም። ቴንሽን በተፈጥሮ ረጅም ጊዜ ስለማይሄድ ረጅም ጊዜ አይሄድም። ህዝቡም
የሚገባውን የራሱን አስተዳደር የገነባል አጠቃላይ በኢትዮጵያ ውስጥ ብዬ በጣም አምናለሁ ማለት ከለታው አብሮ ከዚህ ከፋኖች ጋር ተያይዞ የሚመጣው የድርድር ጉዳይ ነው እንግዲህ ድርድርን በተመለከተ ምናልባት ወደ ኋላ ላይ አብይ አህመድ በምክክር ኮሚሽኑ መድረክ ላይ ተገኝቶ ምንም ነገር ዝግ እንደሆነ የገለጸበት ምርጫ ብቻ ነው እንግዲህ ምርጫ በራሱ የኢትዮጵያ ምርጫ ምህዳር ምን ይመስላል የሚለው ገና በምርጫ ቦርዱ አወቃቀር በተለያየ መልኩ ተቋሚዎች አንዱ የምክክሩ አጀንዳም ይሄው የምርጫው ሁኔታ ምን ይመስላል ምርጫ ቦርዱ እንዴት ይዋቀር የሚለው አጠቃላይ ይሄም የምክክሩ አካል መሆን ሲገባው ባለው የምርጫ ቦርድ በየ5 ዓመቱ የሚካሄዳለ የዛን ጊዜ ብቻ ነው ኢትዮጵያ ውስጥ የመንግስት ለውጥ የሚመጣው ሌላ ሁሉ ነገር ዝግ ነው ብሏል ወደ ኋላ ላይ እናነሳዋለን እንዲህ አይነት አቋም ከሚያራምድ ኃይል ብቻ ነው ለውጥ የሚያመጣው በኃይል አንበረክካቸዋለሁ ብሎ ይሄን ያህል በገፍ ሰራዊት ያስገባ መንግስት ነው ከዚህ መንግስት ጋር ድርድር የሚል ነገር መጥቷል አንዳንድ የፋኖ አመራሮች የሚሰጡት መግለጫ አለ በቅርቡ ዘመነ ካሴ ያማራ ፋኖ በጎጃም እዝ ሊቀመንበር የሰጠው መግለጫ አለ ያው ድርድርን ምን መምሰል እንዳለበት ከፋኖ አንፃር ገልጿል ትላንት ያነጋገርኩት የጎንደር ፋኖ እዝ አዛዥ ሻለቃ ሀብቴም እንደዚሁ ከማን ጋር ነው የምንደራደረው ከበሰበሰ ስርዓት ጋር እንዴት ከሙታን ጋር እንደራደራለን የሚልም ነገር ገልጿል አንዳንድ ወገኖች አይ ለድርድር በር አትዝጉ ባይሆን ቅድመ ሁኔታዎችን ያስቀምጣችሁ መሄድ እንጂ ድርድርን መዝጋት አይገባም የሚልም ነገር ይመጣል ያማራ ህዝብ ወደደም ተጠላም አሁን የጀመረውን ትግል ከዳር ከማድረስ ያለፈ ከዛ ያነሰ ማንኛውም ነገር ለውጥ ሊያመጣለት አይችልም በጣም ጥሩ ነገር ነው መሳይጥሩ ወያ ሐሳብ ነው ያነሳው አይ ቲንክ አታጋዮችም የፖለቲካ ሰዎችም እንደዚህ አይነት ጉዳይ ይሄ በጣም ሜጀር ጉዳይ ስለሆነ የፕሪንሲፕል ጉዳይ የመርህ ጉዳይ ስለሆነ አንስቶብ ይወያዩ ጥሩ ይመስለኛል አንድ ዋና ነገር ምንድነው በፖለቲካ እንትን ውስጥ ማኒፌስቶ ውስጥ ዲያሎግ እነዚህ ነው ድርድር የሚባሉ ነገሮች እንደ አንከር ናቸው መኖር አለባቸው እንግዲህ አንድ ፓርቲ ማንንም አንድ ስብስብ ሪጂድ አይደለም ፍሌክሲብል ነው ፖለቲከኛ ነው የሚባለው እነዚህን በውስጡ ሲያቅፍ ነው ያ ማለት ግን ትግሉን አቁሞ በተለይ ጦርነት ላይ ያለ የነጻነት ታጋይ ትግሉን አቁሞ ድርድር ይመጣል ብሎ መቼም አንጋጠው የሚጠብቅ የለም በተለይ በዚህ በማዕቀፍ ውስጥ አሁን አብይ አህመድ ባህሪ ውስጥ ማለት ነው በዚህ ሰው ባህሪ እንደምንረዳው ብዙ በሮችን ስለሚዘጋ ተዘናግቶ ድርድር እናደርግ የሚባል ነገር ነምበር 1 ኢሹ ሆኖ አታጋዮች በፋኖ መካከል ሊያዘናጋ የሚችል ነገር ሊሆን አይችልም ጨርሶ ሊያዘናጋ የሚችል ሊሆን ነገር ይሁን እንጂ በትግል መሃል ሶስተኛ ፓርቲዎች ሊመጡ ይችላሉ ዩኤን ሊመጣ ይችላል ማለት ተባበሩ መንግስታት ድርጅት ሌሎች ምዕራብ ሀገሮች ይነሳሉ ይሄ የትም ዓለም ውስጥ ያለ ነው የትም ዓለም ያለ ስለዚህ ይመጡና ምን ይላሉ ባካችሁ እናደራድራችሁ እናሸማግላችሁ ሲባል አይ የለም አንፈልግም አይባል ያ ነው ትልቁ መሰረታዊ ነገር አንፈልግም ፖለቲካሊ በፖለቲካ ያ ትልቅ ሽንፈት ነው የሚሆነው ማለት ከዚህ የተነሳ ምንድነው የሚያደርጉት እነዚህ ታጋዮች አጀንዳቸውን ነው የሚያስተካክሉት አጀንዳቸው ምን ሊሆን ይችላል ለምሳሌ የፋኖ አጀንዳ ምን ሊሆን ይችላል እንደው ዝም ብሎ ሳስብ እኔ ነምበር 1 አጀንዳችን ለድርድር ስንቀመጥ የምናቀርበው አጀንዳ አብይ አህመድ አስትሮይዛይ በቃ አብይ አህመድ ከዚህ መነሳት መቻል አለበት የችግሩ ምንጭ ነው አካል ሊሆን አይችልም ስለዚህ እሱ ይውረድና ሌላ ሰው ያምጡ እነዚህ ሰዎች ብልጽግናዎች ከዛ በኋላ በድርድር እናድርግ የሚል ነገር አንድ የድርድር አካል ነው ምናልባት ይሄ ድርድር እነሱ አሁን ከዚህ ከበሰበሰ ስርዓት ጋር አንደራደርም የሚሉትና አሁን አንተ የምትገልጸው ከአብይ ጋር አንደራደር መውረድ አለበት የሚሉት እንደው ያገላለጽ የቋንቋ ልዩነት ካልሆነ በስተቀር አንድ እኮ ነው ከስርዓቱ ጋር አንደራደርም ማለትና አካባቢ ምክንያቱም አብይ ማለት ስርዓቱ ነው አሁን በኢትዮጵያ ባለው የፖለቲካ ሁኔታ ብልጽግና ማለት አብይ ማለት ብልጽግና ነው ብቸኛው አብይ ነው አብይ ዞር ካለ ብልጽግና የሚባል ፓርቲ አይኖርም ስለዚህ አሁን አንተ በመትለውና እነሱ በሚሉት ማለት ያገላለጽ ካልሆነ በስተቀር ልዩነቱ ምንድነው የሚመስለኝ መሳይ ምንድነው ለምሳሌ አንድ በፕራክቲካል የሆነ ነገር ተግባራዊ የሆነ ነገር እናነሳ ከዩናይትድ ኔሽንስ ተወካይ ይምጣ እንበል ዋናው ጻፊ ሰው ይላኩ እንበል
ተደራደሩ። ይሄ ነገር የኢትዮጵያ ጉዳይ ቆየ በጣም እና ልክ በትግራይ ጊዜ ይነሳ እንደነበረው ማለት ነው። ሰው ሲልኩ ፋኖ ምንድነው ማድረግ ያለበት? አይ ከዚህ ሰው ጋር አልነጋገርም፣ ከዚህ መንግስት ጋር አልነጋገርም ሳይሆን ይሄን አጀንዳ ይዞ ነው መቅረብ ያለው። አጀንዳውን ይዞ ይቀርብና በድርድሩ ጊዜ ምንድነው የሚያደርገው? በእኛ እምነት በፋኖ እምነት መሰረት አብይ አህመድ ወይም ደግሞ የዚህ ሀገር አሁን እስካሁን ይመራ የነበረው ሰው ስልጣኑ መልቀቅ አለበት። አንዱ የድርድራችን አካል ይሄ ነው፣ ለኛ ነምበር 1 አጀንዳችን ይሄ ነው፣ በዚህ ላይ እንደራደር፣ ይጠይቅልን። ልቀቅ ስልጣኑን እኮ ነው በኢንፍሮንት ኦፍ አደራዳሪዎች መካከል ፊት ልቀቅ ስልጣኑን አልቻልክም፣ ሌጂቲሜሲ ወርዷል። ስለዚህ በሰላም መንገድ ልቀቅ፣ አሁን በድርድሩ መንገድ ልቀቅና ወደሚቀጥለው ብሔራዊ ዲያሎግ፣ ሁለተኛ በሀገሪቱ ውስጥ ብሔራዊ ዲያሎግ ይደረግ፣ ሶስተኛ ይሄ ይሁን፣ አራተኛ ይሄ ይሁን የሚል ነገር ይዞ መቅረብ ነው አንድ የድርድር አካል ማለት ነው። እና አጀንዳው ነው ወሳኝ እንጂ ቀድሞውኑ ጨርሶ አነጋጋሪዎችን ሁሉ መግፋት የአሜሪካ ኤምባሲ ቢሞክር የአውሮፓ ህብረት ቢሞክር እኛ ጨርሶ ድርድር እናደርግ የሚለው ፖለቲካሊ ኮሬክት ስላልሆነ ነው መሳይ ገብቶ ግን አጀንዳን ይሄንን የማሳየት ነገር በጣም ጠቃሚ ይመስለኛል። እኔ እንደዛ ነው የምረዳው። ምናልባት አሁን ፋኖ ካለበት መዋቅር አንፃር ነው አሁን ወደ አንድነት ለመምጣት ምክንያቱም አሁን በተለያየ መልኩ መዋቅሩ ወደ አንድነት የመምጣቱ ሂደት ላይ ነው ያለውና ሂደት ላይ ባለ መዋቅር አንዱ ሌላ አቋም ሊኖረው ይችላል፣ አንዱ የተለየ በዚህ ወቅት ላይ ሰብሰብ ብሎ አንድ ፋኖ መዋቅር ባልመጣበትና ሊነጋገር ባልተዘጋጀበት ሁኔታ ድርድር የሚባለው ነገር የበለጠ ፋኖን አይከፋፍልም ወይ? አሁን እንደምንሰማው ከሆነ የተወሰነ በጎን በዚህ የሚመጡ አሉና እነዚህ ነገሮች የበለጠ ትግሉን ሊያዳክሙ ይችላሉ። ለድርድር የተዘጋጀ ቆመና እስኪኖር ድረስ ትግሉን በደንብ አጠናክሮ መሄድ ያለበት፣ ጥያቄዎቹንም ተቀባይነት እንዲያገኙ ጡንቻው በደንብ መፈርጠም አለበት። አሁን ወደዛ ጉዞ እያደረገ ያለ ነውና ድርድር የሚለው የሚጠቅመው አብይን ነው፣ ፋኖ ሊጠቅም የሚችልበት ምንም አይነት መንገድ የለም የሚል መከራከሪያም ይመጣል። ሁሉንም ሐሳቦች ለማንሸራሸር በሚል ነው። ትክክል ነው። ይሄኛው አሁን ያነሳው ነገር ሜጀር ነው መሳይ። ለመደራደር እኮ አንድ ውክልና ያስፈልጋል። በተለይ አሁን በዚህ አጋጣሚ እኔ እንደው ባለፈው እስክንድር የተናገረው አንድ ጥሩ ነገር አለ በሚዲያ ላይ የገለጸው ድርድር ለማድረግ አንድ አማሃራ ኦርጋናይዜሽን ያስፈልጋል፣ ጠንካራ በተለይ ፋኖን ያቀፈ እና ደግሞ ከአማራ ምሁራን እና ደግሞ ካሉ አማራ ድርጅቶች ጋር አንድ ላይ ሆኖ የአማራን ድምጽ የሚወክል አንድ አማሃራ ሙቭመንት ኦርጋናይዜሽን ያስፈልጋል። ይሄ ነው ወክሎ ለድርድር መቅረብ ያለበት የሚል ለአሜሪካ ኤምባሲ ላቀረቡት ሐሳብ የሰጠው መልስ አለ። ይሄ በጣም ገዢ ሐሳብ ነው። ይሄ ፋኖ መተባበር ብቻ አይደለም፣ ሌሎች ኃይሎችን በአንድ ላይ ተባብረው የዚህን ህዝብ ድምጽ አሰምተው ድርድር የሚባለው ላይ ቀርበው በድርድሩ ፊት መርታት መቻል አለበት። አንፈልግም ሳይሆን መርታት ነው። ይሄ ሰውዬ ሪዛይን ማድረግ አለበት የሚለው ሐሳብ ገዢ ነው በኢንተርናሽናል ኮሚኒቲው ሳይቀር። ብዙ ነገር ነው የሚያቀርቡት። ሰውዬው ለምንድን ነው አብይ አህመድ መልቀቅ ያለበት ለሀገሪቱ በጎ ትራንዚሽን ቢባል ከሪጅን ነው የሚጀምረው። እነሱ ከሚያውቁት አደራዳሪዎች ከሚያውቁት ከምስራቅ አፍሪካ ከቀጣናው ተጀምሮ የኢኮኖሚ የኢንፍሌሽን ጉዳይ ተነስቶ የሰላም ጉዳይ ተነስቶ የአመራር ክሽፈት ተነስቶ ማዕት ምክንያቶች ናቸው ያሉት። ይልቀቅ። ከዛ በኋላ የሚቀጥለው ድርድር ደግሞ የሀገሪቱን በተመለከተ እነዚህ ነጥቦች ናቸው ሊሉ ይችላሉና ይሄ የፋኖ ወደ አንድነት መምጣት ወሳኝ ነው። አሁን ባለው ሁኔታ ለምሳሌ የጎጃም ለብቻው ሊደራደር ይችል በአማራ ውስጥ ከባድ ክፍፍል ነው የሚያመጣው። ጎንደር ለብቻው ሊደራደር ቢል ከባድ ክፍፍል ነው የሚያመጣው እና ይሄንን እየተጠቀሙ ደግሞ ቅድም ያነሳሁት ዝም ብሎ አንዱ ከድርድር ጀምሯል እያሉ ከህዝብ ጋር ዲታች ማድረግ ያና ህዝብ ምንድነው መሪ የማሳጣት እንቅስቃሴ ብልጽግናዎች የሚሰሩበት ስለሚችሉ ፋኖ ቶሎ ይሄ የአንድነቱ ጉዳይ ብዙ ጊዜ መሳይ የምናነሳው አንድ አመራር የመፍጠሩ ነገር ላይ ጠንክሮ መስራት መቻል አለበት። ትክክል ነው ማለት ነው። እንግዲህ ፋኖን ቀደም ሲል ያልኩት ድርድርን በተመለከተ አብይ ቅዳሜ ዕለት ያቀረበው የመንግስቱን የአገዛዙን አቋም የተመለከቱ ሰዎች ወይም የተመለከቱ ተቋማትም ዓለም አቀፉ ማህበረሰብም የምክክሩ ሂደት በራሱ ውጤታማ እንደማይሆን የተረዱት አንዳንድ የፖለቲካ ፓርቲዎችም ያንን መነሻ አድርገው ከሂደቱ ራሳቸውን አግልለዋል። እናት ፓርቲ
ባለፈው ሳምንት በሰጠው መግለጫም ከሂደቱ ራሱን በማግለል ሀገሪቱ ጦርነት ውስጥ ሆና ምክክር ልታደርግ አትችልም በሚል አቋሙን አሳውቋል። በዛሬው ዕለት ደግሞ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ እንደዚሁ ከሂደቱ መውጣቱን በመግለጫ አሳውቋል። ገለልተኛ እንዳልሆነ ማለት ኮሚሽኑ ገለልተኛ እንዳልሆነ የሚያሳዩ ብዙ ነገሮች አሉ የሚል ወደ 6-7 ምክንያቶችን ዘርዝሮ ነው ከሂደቱ መውጣቱን ያሳወቀው። ወደዛ እንመጣለን። አንዳንድ ዜናዎችን እንመልከትና ወደ አብይ አህመድ የቅዳሜው ውሎ በተወሰነ ደረጃ በተለይም ይሄ ሽግግር መንግስት አያስፈልግም በሚል በሩን የዘጋበትን አቋሙን በተመለከተ ምንድነው ከዚህ በኋላ ታዲያ ከዛ አገዛዝ ጋር ሊኖር የሚችለው ንግግር በምን አይነት ሜዳ ላይ በምን አይነት አውድ ላይ ነው ልትነጋገር የምትችለው የሚለውንም እናነሳለን። ገለታው እንግዲህ ከዜናዎቹ መሃል የአሜሪካ መንግስት ለሶማሊያው ፕሬዝዳንት በስልክ የነገሩት ወይም በስልክ የተለዋወጡት መልእክት አለ። ከመጪው ታህሳስ ወር በኋላ የአብይ አህመድ ሰራዊት ሰላም አስከባሪ ሰራዊቱ በሶማሊያ መቆየት እንደሌለበት በመግለጽ የሶማሊያ መንግስት ሰራዊቱ እንዲወጣ እንደሚፈልግ አስታውቋል። ያንን ተከትሎ አሜሪካ ይሄ እየተካረረ የመጣው በሁለቱ ሀገራት መሃል እየተካረረ የመጣውና ያንንም ተከትሎ የኢትዮጵያ ሰራዊት ከዛ እንዲወጣ ሶማሊያ መጠየቋ ስጋት እንደፈጠረባት ገልጻ ይሄንን እንድታስብበት ነው የውጭ ጉዳይ ሚኒስትሩ አንቶኒዮ ብሊንከን ለፕሬዝዳንት መሐመድ ሼክ መሐመድ በስልክ መልእክት ያስተላለፉት። ገለታው ነገሮች እንግዲህ መልክ ቀይረዋል። በሶማሊያና በኢትዮጵያ መሃል ያለው ፍጥጫ እየተካረረ መምጣቱን ከሚያሳዩት ነገሮች አንዱ ይሄኛው ነው። ሶማሊያ ብዙ ነገሮችን ብዙ እርምጃዎችን ወደፊት እየሄደች ነው። አብይ አህመድ ምን እያደረገ እንዳለ እንኳን የሚታወቅ አይደለም። ውስጥ ለውስጥ አደራድሩኝ አይነት ነገር በኬንያ ፕሬዝዳንት አማካኝነት ጥያቄ አቅርቦ ያ ምን ሂደት ላይ እንዳለ እንኳን በይፋ የሚታወቅ ነገር የለም። ይሄ ለሀገር እንደ ሀገር ለኢትዮጵያውያን መቼም አሳፋሪ ነገር ነው። ታሪካችን ውስጥ እንደዚህ ተብለን አናቅም። እንግዲህ የሄድንባቸው ሀገራት ሲሸልሙን ሐውልት ሲሰሩልን ነው የምናውቀው። ሳውዝ ኮሪያ ውስጥ የኢትዮጵያ ወታደር እንደምታውቀው ቃኘው የተባለ የኢትዮጵያ ሰራዊት ሄዶ ነበርና በተለያየ ጊዜ ነው የሄደው። አንድ ጊዜ ብቻ አይደለም ሰራዊት የሄደው እና በድምሩ ወደ 6000 የኢትዮጵያ ሰራዊት ነው ሳውዝ ኮሪያ የዘመተው እና ዘምቶ እዛ ልዩ ትዝታ ነው ያለው። ይገርማል። የኢትዮጵያ ሰራዊት በተለይ ሙዚየም አለ፣ ትልቅ ሙዚየም አለ እና ሙዚየም ውስጥ ኢትዮጵያ ልዩ ያደረጓት ነገሮች አንዱ የተማረከ ዜሮ ነው። የተማረከ ዜሮ ነው። አሜሪካ በለው ምን በቃ የዘመተ በሙሉ የተማረከ ቁጥር አለው ይነስም ይብዛም እና ኢትዮጵያ የተማረከ የላትም ነው። ሁሉ ጊዜ ይገርመኛል ይሄ ነገር እዛ ሳየው እዛ ሙዚየም ሳየውና አንዱ ነው። ሁለተኛ ከተሰጣቸው ቀጣና ያለፈገፈገ ሰራዊት ተብሎ ነው የተመዘገበለት እና ከተማ አለች ቺንቾን የምትባል ከተማ። እዛ ቺንቾን የምትባል ከተማ ውስጥ ሐውልት ተሰርቷል እና የኢትዮጵያ ቡና ቤትም አለ። እዛች ከተማ ውስጥ ነው የኢትዮጵያ ሰራዊት በአብዛኛው የሰፈረው ስለነበረ እዛች ከተማ ላይ ትልቅ ሐውልት ተሰርቶ ስማቸው ተጽፎ አንዳንዴ ሄደን ስንጎበኝ እንዴት ኢትዮጵያን እንኮራለን መሰለኝ። በነበራቸው ኢትዮጵያውያን በነበራቸው ዲሲፕሊን ሳይቀር ይገርማል። በድሆችን ያሰድጉ ነበር። ከሚሰጣቸው ራሽን ላይ እየተቀበሉ እያካፈሏቸው ያደጉ ልጆች የኢትዮጵያን ኮሚኒቲ ያነጋግረዋል። ህፃናት አሳድገው እንደዚህ የተራቡትን ማለት ነው። ያን ጊዜ ኮሪያ ውስጥ ረሃብ ስለነበረ የተራቡትን ህፃናት ሁሉ እየረዱ አሳድገው ነበርና ጥሩ ሜሞሪ ነው በቃ ያለው። ኢትዮጵያ ከዘማችነቷ ከነፃ አውጭነቷ ባሻገር የሰራችው ይሄ በጎ አድራጎት ድርጅቷ ሳይቀር እስካሁን ድረስ ስማችን በመልካም እንዲነሳ ነው ያደረገው። አንተም ደግሞ የበለጠ ታውቀዋል። ይሄ ዘምታል አቃለውኝና በዚህ በአፍሪካም ራሱ ስማችን ኢትዮጵያውያን በሄድንበት በዘመትንበት ሁሉ የተመሰገነና እና የዘመትንበት ነፃ ያወጣ ነው። ያው ብዙ ዋጋ የከፈልንበት ደግሞ ሶማሊያ ብዙ ዋጋ የከፈልን ብዙ በተለይ አልሸባብን በመዋጋት በማለት እዛ አካባቢና ያቺ ሀገር ዛሬ ደግሞ ነካክታችሁኛል እንደዚህ አድርጋችሁኛል ምናምን ብላ እንደዚህ አይነት ስሞታ ማሰማቷ ጥሩ አይደለም ለኢትዮጵያውያን ማለት ነው። በጣም ያሳዝናል። ከከፈልነው ዋጋ አንፃር ማለት ነው። እዛ
ከዚህ የተነሳ እኛ ቤታችን ጉዳችንን ስናነሳ ይሄ ሰውዬ ነው የአብይ አህመድ ያላደረገን ጉድ የለምና ከዚህ የተነሳ ትንሽ ይከፋናል። ኢትዮጵያውያን ያን ብዙ ዋጋ እየከፈልን የነበርንበትን ታሪካችን እያጎደፈ የነጻነት ታሪካችንን እያጎደፈ ያለ ሰው ነው ስልጣን ላይ ያለውና ያሳዝናል። በአጠቃላይ ሪጅኑ ግን በሶማሊያ ብቻ ሳይሆን ኤርትራም ያልተጠበቀ ንግግር ነው ፕሬዚዳንት ኢሳያስ ባለፈው ያደረጉት የጦርነት እንትን እንዳለ እና ያን እንደማይታገሱ ሊዋጉ እንደሚችሉ ነው መግለጽ የተናገሩት እና አጠቃላይ ሙቀቱ ጨምሯል ማለት ነው። እንግዲህ በግራም በቀኝ በዛም በሶማሊያ በኩልም በኤርትራም በኩል ዝም ብሎ ከስማ በለው ንግግር እያለፈ ስለ ጦርነት የሚወራበት እንትን በመሪዎች ደረጃ ሁኔታ ውስጥ ገብቷል። እና እንግዲህ ይሄ በዲፕሎማሲው እንግዲህ ይውጣልኝ ወታደር ኢትዮጵያ አካባቢ ያለው የኢትዮጵያ ወታደር ይውጣልኝ ማለት የሚቀጥለው ነገር አሳሳቢ ነው። ሌሎች ግጭቶች ሊመጡ ይችላሉ ማለት ነው። ለዚህ ነው ይመስለኛል የዚህ ሀገር የአሜሪካው ጉዳይ የሶማሊያውን ፕሬዚዳንት አነጋግረው ትንሽ ረጋበሉ ምናምን የሚል ምክር ለመስጠት የሞከሩትና አጠቃላይ ሪጅኑ በጣም ከባድ ችግር ውስጥ እየገባ ነው መሳይ ለውጥ እኛ ከቤታችን ውስጥ ካላመጣ። አሜሪካ ግን ለምን ፈለገችው ይሄንን የሶማሊያ ፕሬዚዳንት ውሳኔያቸውን እንዲቀለብሱ እንዲያነት ጫና ለመፍጠር ለምን ፈለገች? ምክንያቱም የኢትዮጵያን አጋርነት ቀስ በቀስ እየተወች ነው። አሁን ሌላ አሜሪካ ሌላ በዛ በቀጠናው አብራ ልትሰራ የምትችለውን ሀገር መርጣለች፣ ኬንያን። ለዚህም የኬንያን ፕሬዚዳንት በቅርቡ እዚህ ወደ ዋሽንግተን መጥተው የነበረውን ሁኔታ እናስታውሳለንና ለምን ፈለገችው የኢትዮጵያን አጋርነት የጸረ ሽብር አጋርነትን ቀስ በቀስ እየተወች መጣለችና ምናልባት እዛ አካባቢ ክፍተት ይፈጠራል የሚል ነው ወይስ ከአብይ አህመድ አገዛዝ በኩል የመጣ አደጋ አለ ለቀጠናው? ያንን አደጋ ለምሳሌ አብይ አህመድ ብዙ ነገር ያስባል። በዚህ በሶማሌላንድ ያለውንም ጉዳይ ያየን ነው። ይሄንን ካጣው በዚህ እንዲያነ ነገር አተራምሳለሁ የሚል ያው ምን ማድረግ እንዳለበት በቀጠናው በአገሩም ግራ የገባው ሰው ስለሆነ የዚህን ሰውዬ ነገር በብላትን ያዘው በሚል ነው ወይስ ምንድነው የአሜሪካ ስጋት የአብይ አህመድ ሰራዊት ከሶማሊያ በመውጣቱ? ለመቼም እንደዚህ ብለህ እንደው ያው እንደምታውቀው ኢትዮጵያዊ ነኝ እና አሜሪካዊ አይደለሁም፣ ግን ዝም ብዬ እንደዚህ ሀገር ሆኜ ባስብ የዚህ ሀገር መሪዎች ሊያስቡ የሚችሉት ኢትዮጵያ የዋለችው ውለታ ከባድ ማንም ዲናይ ሊያደርጋች፣ በተለይ በቀጣናው ላይ አልሸባብን በማስታገስ እና በመቆጣጠር ረገድ የዋለችው ውለታ ለራሷም ስትል ነው። በተለይ ኢንተርናሽናል ኮሚኒቲውም ስትል ያቀጣና የኤደን ባህረ ሰላጤም ትንሽ ፎይ እንድልረፍት እንዲያገኝ ብዙ ዋጋ ነው የከፈለችው። ህወሓት እኮ በብዙ ነገር ምን ከሰው ሆኖ እኮ አልሸባብን በመቆጣጠር እኮ ተአምር እኮ ነው ይሰራል። አልሸባብ ያን ያህል ኢትዮጵያ ሄደች ዋጋውን እየሰጠች በአዲስ አበባ በኢትዮጵያ ከተሞች ውስጥ ግጭት እንዳይፈጠር ደግሞ የነበረው ሴኩሪቲ ጥንካሬ እስካሁን ይገርመኛል። በጣም የሚደነቅ ስራ ነው ያደረገው። እንግዲህ ኬንያ እንኳን ሳይቀር እየገባ በጥብጧል እኮ አልሸባብ ታውቃለህ፣ በሱቆች ውስጥ በምን ሞሎች ውስጥ እና ኢትዮጵያ አዲስ አበባ ውስጥ ግን እንዳይንቀሳቀስ ዲስኤብል አድርጎት ነበር ዋት ሴኩሪቲ እና የውስጥ ዜጎችን የማንገላታው መከራ ያሳየን የነበረው እንዳለ ሆኖ ግን በሶማሌ በኩል የነበረው ነገር በመቆጣጠር ረገድ ትልቅ ሚና ነበር የነበረው እና ያ ዝም ብሎ ድንገት የሚታጠብ ነገር አይመስለኝም። በተለይ ከዚህ አጋር ከነበረች ከአሜሪካ አካባቢ እና አንዱ ይሄ። ሁለተኛው እንደምታውቀው ኢትዮጵያ ግዙፍ ሀገር ናት። እንግዲህ ወደ 120 እንግዲህ ሚሊዮን ልንሆን ነው እና ይህ ህዝብ ከአፍሪካ ምስራቅ አፍሪካ ትልቁ ነው። በቆዳ ስፋቷም ሰፊ ናት እና ይቺ ሀገር ይህን ህዝብ ይቺን ሀገር የያዘ መሪ ህዝብ ወደ ኤርትራም ሊጋጭ ሲሞክር ወደ ሶማሊያም ሊጋጭ ሲሞክር ሃይ መባል አለበት። እንግዲህ ይሄ ነገር አስጊ ነው። ካልሸባብም በላይ እኮ አስጊ እኮ ነው የመሰለ ካልሸባብም በላይ አስጊ። እነዚህ ሁኔታዎች ለብዙ ቀጠናዊ ችግር መንስኤ ነው የሚሆኑት። አንድ ነገር ቢፈነዳ ጦርነት ቢፈነዳ በሶማሌና በኢትዮጵያ ጦርነት ቢፈነዳ በኤርትራና በኢትዮጵያ መካከል እንደዚህ ቀደሙ አይነት አይደለም። ሪጅኑን በጣም ሊበጠብጠው ይችላልና በዛ አካባቢ ቀጣና ላይ ደግሞ እንደምታውቀው ቢዝነስ ኤሪያቸው ነው። አሜሪካውያን ስዊዝ ካናል ጀምሮ እስከ ኤደን ባህረ ሰላጤ ድረስ የእስያውያን ኢንተረስት ሰፊ ነው። እዛ እስካሁን ድረስ እኮ በአለም ላይ ያለ የባህር ቀጣና የሁሉ ሀገር የተሰበሰበበት ሌላ ሀገር የለም እኮ ጅቡቲ ናት ያለው። እኛው ጋር ነው ያለው።
ከባዱ ኢንተረስት እና ያ ቀጣና ዝም ብሎ ከነሱም ሴኩሪቲ ናሽናል ኢንተረስታቸው አንፃር ዝም ብሎ የሚታይ አይደለም እና ትንሽ ካልም ዳውን ቀዝቀዝ በሉ እኔም ደግሞ አብይን ራሱን ላነጋግረው እችላለሁኝ ይሄ የተጀመረው ኤምኦዩ በእኛም በኩል ድጋፍ የለውም ግን እናንተም ደግሞ ወታደሩ ይውጣ ወደሚል አክራሪነት አትሄዱ ሚል እንግዲህ የሚቀጥለውን ስቴፕ ለመቀልበስ የሚደረግ ሙከራ ሊሆን ይችላል ብዬ ነው ማስበው መሳይ ዓለምን እኮ አስግቷል እኮ የዚህ አብይ አካሄድ እኮ ዓለምን ሁሉ እኮ ነው የሚያስጨንቀው የዓለም ራስ ምታት የሆነ ሰው ገለታው እንግዲህ ሌላው ሊነሳው የሚችለው ጉዳይ ያው በዜና ደረጃ የሰማነው ነው የምናነሳው የመከላከያ ሚኒስቴር ለሞቱት በጦርነት ለሞቱት ወታደሮች ሐውልት ሊያሰራ እንደሆነ ሰምተናል ይሄ ሐውልት የሚሰራው በተለይ ማንነታቸው ያልታወቁ ለማይታወቁ ለኢትዮጵያ ሲባል የተሰው ነው የሚባለው እንግዲህ ለኢትዮጵያ ነው ወይስ ለአብይ አህመድ የሚለውን እሱን መስዋዕትነታቸውን አሁን ለማራከስ አይደለም ሆነም ቀረም ግን እነዚህ ለሞቱት በጦርነት ለሞቱት ኢትዮጵያውያን ወታደሮች በጋራ አንድ ሐውልት ለማቆም መከላከያ ሚኒስቴር እንቅስቃሴ መጀመሩን ሰምተናል ጥያቄ ይነሳል ሆነም ቀረም ለሞቱት ወታደሮች ሐውልት ሊሰራ ነው ገለታው ታውቀዋል ይሄ አገዛዝ የሞቱትን ወታደሮች በስም የሚታወቁትን አድራሻ ያላቸው ቤተሰብ ያላቸው መርዶ እንዲነገራቸው አድርጓል ባለፈው የትግራይ በዋት ጦርነት ለሞቱት የትግራይ ልጆች መርዶ ተነግሯል የ3 ቀን የ5 ቀን ያዝን አዋጅ ታውጆ ለኢትዮጵያ ወታደሮች ግን ለየትኛው እናት የልጇ ሞት ተነገረ ለየትኛው ሚስት የባሏ ሞት ተነገረ ይሄ ባልሆነበት ሁኔታ ሰብሰብ አድርገን ብለ ሐውልት በማቆም ጥያቄው እንዳይነሳ ለማድረግ ነው ምናልባት እንዲህ አይነቱ ነገር እየተነሳ ነው እንደው መሳይ በጣም ትንሽ ግልጽ ያልሆነልኝ ነገር ማንነታቸው ላልታወቁ ነው የሚለው እንትኑ ዜናው በእርግጠኝነት ማንነታቸው ላልታወቁ ማለቱ ምን ነው ወይ አላነበብኩትምና ገርሞኝ ነው በጣም ማንነታቸው ያልታወቁ ወታደሮች ነበሩ ማለት ነው ጦርነት ላይ የተሳተፉ አሁን ለምሳሌ በተለይ ዜና እንደዚህ ብለው ከሆነ ራሱ መከላከያ ሚኒስቴር ማንነታቸው ላልታወቁ ብሎ ከሆነ ሐውልት የሚገነባው ማንነታቸው ያልታወቁ አካላት ጦርነት ላይ ተሳትፈው ከሆነ ሌላ ጥያቄ ነው በጣም ይሄ ደግሞ በጣም አስገራሚ ነገር ነው ወታደር ራሱን ቁጥሩን እንዴት ያያቀም ብራኑ ጁላ እንዴት ነው ወታደሩ ዝርዝር የሌለው ሞተውን ያለውን የሚሰለጥነው እንዴት ማወቅ ያቅተዋል ሌላ ምን ስራ አለው የሚገርም ነገር እኮ ነው መሳይል እነዚህ ሰዎች የሞቱ ምናልባት ሰዎች ወታደሮች ሐውልት ይቆምላቸው ለሁሉም መቼም በየግል ማቆም አይቻልም አንድ ሐውልት ይቆምላቸው ይባል ነገር ሌላ ጉዳይ ነው እሱ መቼም ይደረጋል ማንነታቸው ያልታወቁ ሰዎች እንዴት ጦርነት ውስጥ ተሳትፈው ይመጣሉ ማንነቱ ያልታወቀ ወታደር ከየት መጣ የሚለው ነገር መነሳት አለበት መሳይ ይሄ ቀላል ጥያቄ ይመስለኛል ሲምፕል ሎጂክ ነገር ነው ሲምፕል ፋክት ነው ማንነቱ ያልታወቀ ሰው ጦርነት ውስጥ ገብቶ ከሆነ እንደው ወንጀል ነው እንዴት ማንነቱ ያልታወቀ ሰው ተብሎ ሐውልት ይሰራል እንዴት አይነት ነገር እንደሆነ እኛ ሀገር እኮ ይገርማል ማለት እዚህ አሜሪካም አንዳንድ ጊዜ ምንድነው unknown fallen soldiers የሚሉት አለ ለአሜሪካ የተዋደቁ ህይወታቸውን ያጡ ግን ያው በተለያየ መልኩ እነዛ ሰዎችን ታሪክ ወይም መረጃው የሌላቸው ብሎ መግለጽ ይቻላል እንደዚህ አይነት ነገር ያለ ይመስለኛል እዛ መቼም በዛን ጊዜ በዛ ዘመን መቼም ቪየትናም ምን በነበረ ጦርነት ጊዜ ዶክመንቴሽን ችግር የምን ችግር ሊኖር ይችላል የጠፉ ይኖራሉ እንደዚህ ደረጃ ታስቧል እንግዲህ ሂስትሪ ሲታሰብ ወደ ኋላ እኛ ሀገር እንግዲህ ወታደር በስልጠና መጥቶ ሰልጥኖ አሁን የዛሬ ስንት 2-3 አመት ነው የሚመስለኝ እኮ አይደለም ይሄ ሁሉ ተፈጠረው እዛ ስም ዝርዝር አለ መቼም የጠፉት ሰዎች የሞቱ ሰዎች ስም ዝርዝር ይኖራል ለተሰው ሰዎች ተብሎ ሐውልት ይሰራል እንጂ ማንነታቸው ላልታወቁ የሚባል ነገር እኔ ሊገባኝ አልቻለም ብቻ ብዙ ነገር የማይገባ ነገር ቢኖርም ይሄኛው ደግሞ በጣም አስገራሚ ነው ለኔ ግን ከሁሉ በላይ ሌላው ጥያቄ መሳይ የሚመስለኝ የአንደኛው የመርዶ ጉዳይ ነው እነዚህ ለሞቱ ሰዎች መርዶ ተነግሯል ወይ ሐውልት የሚሰራላቸው ሰዎች ስም ዝርዝራቸው መቼም አለ እና የዛ ስም ዝርዝር አድራሻ አለ አንድ ወታደር ሲቀጠር ራሱ ዶክመንት አለው ይመስል መቼም እድሜው ይኖራል ሰውነት ቁመቱ ይኖራል የመጣበት ሪጅን አለ ቀበሌው አለ ባደጋ ጊዜ ተጠሪ አለ ምናምን ይባል ነገር አለ አይደለም እንዴ ወላጅ ጎረቤት ሳይቀር ይመዘገባል ያ ሁሉ ዶክመንት ይኖራልና ያዛ ሰው ከሞቷል ከጠፋም ጠፍቷል ተብሎ
ለዜጎች በነገር መቻል አለበት። ትግራይ ውስጥ በተወሰነ ጊዜ ተደርጓል እና ይሄ አለመደረጉ በሰዎች ላይ በተለይ በእውነት ወታደሩ ላይ ያለውን ሰብአዊ ክብርም እንትን ነው የሚነካ ነው። እንደ ባህላችንም በእውነት አንዲት እናት እንዳባት ልጃቸው ወታደርነት ከሄደ በኋላ ዝም ብሎ ሲጠፋ ግፍ ነው፣ የግፍ ነው መነገር አለበት። ወይዘም ጠፍቶ ከሆነ ጠፍቷል ነው ባል ያለበት። ከሊስታችን ውስጥ የለም አልተመለሰም፣ ወይም ደግሞ ሞቶ ከሆነ ተሰውቷል ተብሎ መነገር ነው ያለበት። እርምት አውጣ ያችናት መቼ ለስንቱ ትበደል ማለት ነው። እና ይሄ ሳይደረግ ሌላው ነገር ትልቁ ነገር ኢትዮጵያ ውስጥ ይልቅ ለሲቪሎች ሐውልት መቼ ነው የታሰበው? ይልቅ እነዚህ ሲቪል በጦርነት ውስጥ የሚያልቁ ለነሱ አይታሰብም ወይ? ብዙ ሀገር ይልቅ የሚደረገው እንደዛ ነው። በሲቪል ዋር ጊዜ በረሃብ ከሆነ ያለቀው ህዝብ በረሃብ ወይ ደግሞ ጦርነት ካለቀ በጦርነት በዚህ ጊዜ በነበረው የእርስ በርስ ጦርነት ያለቁ ወገኖች መታሰቢያ ሐውልት ከዛ ደግሞ አይደገም ሊሆን ይችላል የሚባል ነገር ተጽፎ ሐውልት መታሰቢያ ሊቆምላቸው ይገባል። ያለምንም ወንጀላቸው ቤታቸው ቁጭ ብለው በድሮን የሚገደሉ ቤታቸው ቁጭ ብለው በመድፍ የተገደሉ ትግራይ ውስጥ መሳይ የቆሰሉ ህፃናት ፎቶ አይቻለሁ። በጣም ህፃን ልጅ አንደኛ ደረጃ ተማሪ እግሩ ነው እጁን አጥቶ ዊልቸር ላይ ቁጭ ብሎ ህፃን ልጅ። እነዚህ ይልቅ የሚታሰቡበት አለ ወይ ነው በጣም ኢምፖርታንት። ጦርነቱስ ቢሆን ምናልባት ከሌላ ሀገር ጋር በተደረገ ጦርነት ኢትዮጵያን ለኢትዮጵያ ተሰልፈው የሞቱትን ሐውልት የተሰራላቸው ያው ኢትዮጵያ ውስጥ ያሉትን የነጻነት ሐውልቶች ብንመለከት ትክክልም ነው ታሪክም ነው። ኢትዮጵያ ውስጥ ከዛ በኋላ የእርስ በርስ ጦርነት ነው የተካሄደው። አሁን ትግራይ ላይ የቆመው ሐውልት የሰማዕታት ሐውልት ተብሎ የቆመው የትግራይ እናት ሁለት ልጆች አሏት። አንዱ ከደርግ ጋር ሆኖ የሞተ አንዱ ህወሓት ውስጥ ሆኖ ይታገላል። ሁለቱም በህይወት የሉም። ያቺ እናት ያንን ሐውልት ስታይ ምንድነው የሚሰማት? አሁን መከላከያ ሚኒስቴር የሚተክለው ሐውልት በእርስ በርስ ጦርነት የሞቱትን ነው። እንግዲህ በትግራይ ጦርነት ወደርንም ጠላንም ህወሓት ምንም እንኳን ጦርነቱን ለኩሶ ያንን መከራ ቢያመጣም የሞቱት ኢትዮጵያውያን ናቸው። በእርስ በርስ ጦርነት ሐውልት ተክለ ለኢትዮጵያ ምን አይነት ለትውልድ ምን አይነት ትምህርት ነው የሚሰጠው? በአማራ ክልል በድሮን ወይም ደግሞ ተሰልፎ ህፃናትን የገደለ ወታደር ለሱ ሐውልት ብታቆም ያ ሐውልት ለኢትዮጵያ ምንድነው ትርጉሙ? ስለዚህ ራሱ የሐውልቱ መስራት ትርጉሙ ከምን አንፃር ነው? በየትኛው ጦርነት ተካፍሎ የትኛውን ታሪክ ነው የሚያመለክተው? ያ ሐውልት የሚለውም ራሱ በጥያቄ መነሳት ያለበት ይመስለኛል። ይሄ በታሪካችን ውስጥ መቼም አንድ ሐውልት ሲቆም ቴሲስ ይጻፍበታል፣ ወደፊት ተመራማሪዎች ምርምር ይሰሩበታል፣ ህዝብ ይጎበኘዋል፣ ያየዋል እና አዳዲስ ትውልድ ይመጣና ምንድነው ተምሮ የሚሄደው? እነዚህ በትግራይ ጊዜ ሄደው የዘመቱ እንግዲህ በአንድ ሀገር ውስጥ ተመልከታው ትግራይን ሄደው ዶጋመድ አድርገው የመጡ ናቸው ተብሎ ሐውልት ቢሰራ፣ ትግራይ ውስጥ ደግሞ እንደዚህ ያደርገው በርስ በርስ ጦርነት ያንን ምንድነው አብይን ወታደር የደመሰሱ ተብሎ አንድ ሐውልት ቢሰራ ምን አይነት ህዝብ እንሆናለን? ምን አይነት ሀገር ነው የምንሆነው የሚለው ይልቅ ትልቅ ብሔራዊ ጥያቄ ነው። እሱ በጣም ያሳዝነኛል። አሁን እኔ በተለይ በርስ በርስ ጦርነት ሐውልት ስንሰራ ያሳዝናል። ልናስበው ሁሉ እኮ የሚገባ አይደለም። ባሻዋ ላይ እንጽፈው የሚገባ ታሪክ ባሻዋ እንዲወስደው የሆነ ነገር እንዲወስድ በጎ ነገራችን ነው በድንጋይ ላይ መቅረጽ ያለው። አሳፋሪ ነገር ውስጥ ሆነ የገባን ወይም ደግሞ ኢንክሉሲቭ የሆነ ብሔራዊ እርቅ ይሄ ምንድነው ትራንዚሽናል ጀስቲስ ሽግግር ፍትህ ተበይኖ የቆሰሉ ታክመው ልጃቸው የሞተባቸው ካሳ ተከፍሏቸው ደም ካጸዳን በኋላ የእርስ በርስ ጦርነት እንዳይደገም የሚል ሐውልት ብንተክል ያ መቼም አስተማሪ ነው። ትውልድ ያስተምራል፣ የሚቀጥለውን ትውልድ ያስተምረዋል። ሳናስበው ስሜታዊ ሆነን ሊሆን ይችላል እንዲህ ሆነን እርስ በርስ ተዋግተን ይህን ታሪክ ጻፍን። በኔክስት ጄኔሬሽን ተማር፣ ከዚህ ዩኒቲህን አጠናክር፣ ህብረትን እርስ በርስ ጦርነት ጥሩ አይደለም ብለን እናስተምር እንችላለን። እና እንዳልከው ከህወሓት ጀምሮ የመጣ ባህል በጣም አሳፋሪ ነው። ያኖሌ ሐውልት ብታየው አሁን እንደዚህ አድርገው እንዲህ ጡት ቀብረው ጡት ቆርጠዋል ብሎ አጼ ምኒልክን እንደዛ ሲዘው ሐውልት ተክለዋል። ያ አነጸ ወይ? ህብረታችንን አስተማረ ወይ? አዳዲስ ትውልድ ያንን በማየት ትምህርት አገኘ ወይ ነው ወይስ የፖለቲካ መጫወቻ እያደረገ እርስ በርስ ግጭት አመጣብን ወይ የሚለውን ነገር መመዘን መቼም ሐውልት የሚሰሩ ሰዎች በእውነት ይህን ሐሳብ የሚያመጡ ሰዎች የማድረግ ያለባቸው ይመስለኛል። እና እንዳልከው በታሪካችን ውስጥ የማይጻፍ ነገር ሚዛን የጎደለው ነገር ነው ለመጻፍ ምን ሞክረው ሐውልት ልንተክል የማይተከለው
ገለታው እንግዲህ ሌላው ዜና ምናልባት እየተካሄደ ካለው የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ የርክበ ካህናት ጉባኤ ጋር የተያያዘ ነው። እስካሁን ጉባኤው በ21 አጀንዳዎች ላይ እየተነጋገረ ነው። ዛሬ በተለየ ሁኔታ የተነሳው የብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጻፊ ጉዳይ ነው። እሳቸው ወደ አሜሪካ ከመጡ በኋላ ለመመለስ በተሳፈሩበት አውሮፕላን ተመልሰው እንዲሄዱ አብይ አህመድ እንዳይገቡ በማድረግ እንደመለሳቸው የሚታወስ ነው። የእሳቸውን ጉዳይ በተመለከተ ብዙ ነገር ሲነሳ ነበር። የአብይ አህመድ ደጋፊ የሆኑ ጳጳሳት በእሳቸው ቦታ ሌላ ዋና ጻፊ እንዲሾም ለማድረግ እንቅስቃሴ ጀምሮ ነበረ። እሱ ነገር ምን ደረጃ ደርሷል የሚለው በቅርበት ስንከታተል ነበር። ዛሬ እንደሰማነው ወደ 7 የሚጠጉ ሊቃነ ጳጳሳት ተመርጠው መንግስትን እንዲያናግሩ በብፁዕ አቡነ ጴጥሮስ ጉዳይ ላይ መንግስትን እንዲያናግሩ ተመርጠዋል 7 ሊቃነ ጳጳሳት። ስለዚህ የዋና ጻፊ ምርጫ አይኖርም ወይም ደግሞ እሳቸውን ሊተካ የሚችል ሌላ ዋና ጻፊ የሚመረጥበት ወይም የሚሾምበት ምንም አይነት ነገር እንደሌለ ነው እንግዲህ ከሁኔታው ምን ረዳው። ስብሰባው ሲጠናቀቅ ድረስ የሚለወጥ ነገር ከሌለ በስተቀር ብዙ ነገሮች አሉ። አሁን ሌላው የሚቀረውና በጣም በትኩረት እየተከታተል ነው ያለው የብፁዕ አቡነ ሉቃስ ጉዳይ ነው። ብፁዕ አቡነ ሉቃስ እንዲወገዙ አብይ አህመድም ይቅርታ እንዲጠየቅ ተፈልጓል በአብይ አህመድ ጳጳሳት ዘንድ። ይህንን በአጀንዳ ደረጃ ፊት ለፊት ባመጡትም በሆኑ አጀንዳዎች ስር ወሽቀው ጉዳዩን ለማንሳት እየተሞከረ እንዳለና ዛሬ ይሄ ጉዳይ መነሳቱን ሰምተናል። ምናልባት እዚህ ስቱዲዮ እስከገባንበት ጊዜ ድረስ ውጤቱን አልሰማንም እንጂ በብፁዕ አቡነ ሉቃስ ጉዳይም እንደዚሁ ጉባኤው እየተነጋገረ እንዳለ ነው መረጃዎች የሚያመለክቱት። ምን ሊሆን ይችላል ገለታው? እንግዲህ አባቶች ጠንክረዋል። እውነት ለመናገር የአብይ አህመድን የተለያዩ ጫናዎች ተቋቁመው እስካሁን ባለው ሁኔታ ድረስ ተቋቁመው ነው ያሉት። በእርግጥ ቤተክርስቲያኒቱ እስካሁን የመጣችባቸው በጣም ማለት ህልውናዋን የሚፈታተኑ ነገሮችን በተመለከተ ተነጋግራ አቋም መያዝ አልቻለችም። ግን አዳዲስ ስጋቶች እንዳይመጡ አዳዲስ ስብራቶች እንዳይመጡ ግን በር ለመዝጋት ያደረጉት ጥረት የሚደነቅ ነው። እስካሁን ባለው ሁኔታ የቤተክርስቲያኗን ክብር የሚነካ ነገር በጉባኤው አልተላለፈም። ግን የሚያሰጉ ነገሮች አሁንም ድረስ አሉ። እስቲ ምን ማለት ይቻላል? እንደው የሚያሳዝነው ነገር በቤተክርስቲያን ጉዳይ እንድንናገር ያደረገን የመንግስት ጣልቃ መግባት ነው። እዛ ውስጥ እጅን ሰብስብ ለማለት ነው የመንግስት ጣልቃ ገብነት እንጂ ቤተክርስቲያን በራሷ በሲኖዶስ ስብሰባዎቿን፣ የውስጥ ጉዳዮቿን፣ አምልኮዋን ሁሉ ማንንም ጣልቃ ሳይገባባት ማንንም ፖለቲካ ሰው አስተያየት ሳይሰጥባት መኖር ነበረባት። ይሁን እንጂ መንግስት ስለገባ ፖለቲካው አብይ አህመድ እጁ ስለገባ እሱን አውጣ ለማለት የግድ አጀንዳ አድርገን መነጋገር ስላለብን ነው መሳይና ከዚህ የተነሳ አሁን በተለይ አቡነ ጴጥሮስ ጉዳይ አጀንዳ ሆኖ ለዚህ እንደው 7 ሰዎችም ተመልምለው መንግስትን ሊማጸኑ እስኪሄዱ ድረስ መድረሱ በጣም ይቆጨኛል። እንደዚህ ጋር መሳይ እንደ አንድ ኢትዮጵያዊ በጣም ያበሳጨኛል። የሮሙ ጳጳስ ባለፈው ጊዜ ስናነሳ አሁን ማን የካቶሊክ ጳጳስ የሮም ሰው አይደሉም፣ የላቲን አሜሪካ ሰው ናቸው። እዛ ሲቀመጡ እንዴት ነው የዚህ ፔፐር ወርክስ ምንላቸው ወረቀት ስራዎች ተሯሩጠው ነው የሚያስፈጽሙላቸው። እሳቸው እንደውም ዞር ብሎ የሚያዩትም አይመስለኝም፣ አይዙትም በኪሳቸው አገልግሎታቸውን ነው። ስለ ህዝቡ ሲባል ስለ ካቶሊክ ቤተክርስቲያን ሲባል ግን የሚሰው በሄዱባቸው አካባቢዎች ሁሉ የዚህ ወረቀት ስራዎች ፖለቲከኞች፣ የሀገር መሪዎች ጠብር ግፍ እያሉ ነው የሚያስተነግሩት። ጠብር ግፍ እያሉ የግብጽ እንትን ስትሾም ኢትዮጵያ እንደምታውቀው መሳይ በግብጽ ጳጳስ በምታመጣባቸው ዘመናት ቤተክርስቲያኗን ለመጠበቅ ትልቁ ኦብጀክቲቭ ክርስትናዋ ስለሆነ ክራይስት ስለሆነ ከግብጽ ነው ማመጣው የሚለው ነገር እንኳን አይደለም። የምታየው ይሄ ዓለም አቀፋዊውን የክርስትና እንትን ነው። ከዛ የተነሳ የመጡትን የግብጽ እንትን ስለ ወረቀት ምንም የሚጠይቁት ነገርም እሳቸው የሚያውቁትም ነገር የለም። ኢትዮጵያ መንግስት ጠብር ግፍ እያለ ነው ሲያገለግል ነው። ጠብር ግፍ እያሉ ሲያገለግሉ ነበር የነበሩት መሳይ እና አሁን ዛሬ እንግዲህ የኢትዮጵያዊ በትውልዳቸው ኢትዮጵያዊ ሆኑ ይሰው ወረቀታቸው ያለ ወረቀትም እያላቸው እንኳን ሁኔታዎችን እያወሳሰቡ አገልግሎታቸው እንዳይቀጥሉ
የተደረገበት ሚስጥር ትንሽ ጠንከር ያለ ግብረ መልስ ያስፈልገዋል። በጣም ሶፍት ሆኗል ሁሉ ነገር። ግልጽ የሆነ ኮንፍሮንቴሽን ያስፈልገዋል። ሰው የበላይ ጠባቂ ናቸው። ይሄ ወረቀት ጣጣ ሊሆን አይችልም። ጨርሶ ምንም ጣጣ ሊሆን አይችልም። የአሜሪካ ፓስፖርት ይኖራቸው፣ እንግሊዝ ፓስፖርት ይኖራቸው፣ በሄዱበት ሀገር ግሪን ካርድ ይኖራቸው፣ ምንም ይኖራቸው እዛችን ቤተክርስቲያን ለማገልገል ተሾመዋል። እኚህ የተሾሙ ሰው ደግሞ የወረቀት ጣጣ ጨርሶ ሊነሳ አይገባም ነበር። ጨርሶ ተቆሞም ሊቆጠር አይገባም። እና እንደ ቤተክርስቲያኖቹ በቀንጭን ደብዳቤ እኮ ጽፋ እንደው ፈቃድ ይሰጣቸው ካለች በኋላ አለቀቆ ያደስክ ያንን ማኖር ቤተክርስቲያን ማክበር እኮ መንግስት ያለበትና ይሄ ጉዳይ ትልቅ ፖለቲካ ጉዳይ አለ። ቤተክርስቲያን ስለመብቷ እንዳትጠይቅ ኦርቶዶክስ ቤተክርስቲያን የሚደርስባትን በደል ጠንከር ብሎ የሚታገሏት ሰዎች ካሉ እነሱን ኢሊሚኔት የማድረግ የማስወገድ እና ቀስ እያሉ ሲኖዶሱን የመቆጣጠር አጀንዳ ስላለው ነው አብይ አህመድ በእኚህ ሰው ላይ የተነከረውና እኔ በእውነት ማህበረ ቅዱሳን ኦርቶዶክስ ተከታዮች በተለይ ይሄ ደግሞ የነሱን ብቻ የሚመለከት አይደለም። ማንም ፖለቲከኛ ይሁን ሰብአዊ መብት ተሟጋች ይሁን የእኚህ ሰው መብት የማገልገል መብት ቤተክርስቲያን ወደ ሀገራችን መግባት መብት እንዲከበርላቸው መታገል ያለብን ይመስለኛል። የአቡነ ሉቃስ ጉዳይ መቼም መሳይ እንደው አባቶች ይቆጡ እንጂ ምንድነው አሁን አባት ተቆጥቷል ተብሎ እንደው ወደ ፍርድ ቤት ይኬዳል እንዴ? አባቶች ይቆጣሉ በተፈጥሮ። ይሄ ባህላችን ነው፣ ሴት ነው፣ የኢትዮጵያን ሴት ይቆጣሉ። በደርግ ጊዜ አጫውቻለሁ አንድ ጊዜ ሆኖ መሀል ሜዳ መሳይ አጫውቻለሁ። አንድ አባት መጥተው ሲሰብኩ ከደብረ ብርሃን የመጡ ቄስ ናቸውና ኢሰፓዎች ሄደው ሊያስጨንቋቸው እሳቸውን እዛች የሚሰብኩበት አካባቢ ሄደው ያዋቸዋልና አይተዋቸዋል። የኢሰፓዎች የሚለብሱት ልብስ ለየት ያለ ነው እንደምታስታውሰውና ቆመው ሲያስጨንቋቸው ምን አሉ? እኛ እዚህ ምን ሰብከው እግዚአብሔርን ነው። ምን አመጣችሁ? እግዚአብሔርን ነው ምን ሰብከው? አይ የለም እግዚአብሔር አልፈጠረኝም፣ ከዝንጀሮና ከጦጣ ነው የመጣሁ ምትል ካለ ሂድና ገደል ሩጥ አሏቸው። ጀግና አባን እና በጣም ፍርሃት ነበር። እኚህ ሰው ይያዙና ይገደሉ ሲባል እነዚህ ሰዎች ምንም አላደረጓቸው ፈርተው ቤተክርስቲያን ውስጥ አልገቡም በዛ ደረጃና እንደው ምን ለማለት ነው አባቶች ሲሰብኩም ሲቆጡም ተግሳጽ የሚያመጡ መቆንጠጥ አለበት ይሄ ሰው በቃ ይሄ ሰው ቤተክርስቲያን ቢሉ እውነት ሪያሊቲው ይሄንን ሳያስብልም ወይ መሰል አያስብልም ያለው ግፍ ያለው መፈናቀል የህዝቡ ረሃብ የሀገራችን ሁኔታ የቤተክርስቲያን ሲኖዶስ ድረስ ገብቶ እንዲህ አያስቆጣም ወይ? እነኛ አባት ተቆጡ ተብሎ ወደ ፍርድ ቤት ሊገቡ ይገባቸዋል ወይ ማለት ነውና አባቶች እኔ እንደው ቁጣ አንሷል ባይ ነኝ መሳይ። ቆጣ ቢሉ ህብረተሰቡም ጠንከር ብሎ ታግሎ ቤተክርስቲያኑን ይጠብቃል የሚል እምነት ነው ያለ። ገለታ እንደውም ከዛ ይልቅ ሊያስወግዝ የሚችል ተግባር የፈጸሙት ብፁዕ አቡነ ሩፋኤል ናቸው። ፓትሪያርክ ያለ ሰባተኛ ፓትሪያርክ ከኦሮሞ እንዲሾም ከኔ ጋር አብራችሁ ታገሉኑ 5 ኪሎ እንሂድ 4 ኪሎ እንሂድ ብለው ቀስቀሳ በአንድ አውደ ምሕረት ላይ ያደረጉት እሳቸው ናቸው። ይሄ በቀጥታ የቤተክርስቲያናቷን ህግጋት የሚጥስና የቤተክርስቲያኗን ክብር የሚነካ ነው። ምናልባት ብፁዕ አቡነ ሉቃስ የተናገሩት ከዛ ከቤተክርስቲያኗ ውጪ ባለ የመንግስት አካል የመንግስት ዋና ሰው ላይ ያደረጉት ጥሪ ነው። ቤተክርስቲያኗ ጋር የሚያያዝ አይደለም። ይሄ ግን በቀጥታ ቤተክርስቲያኗን የሚነካ ጉዳይ ስለሆነ እኚህ ሰው ላይ እንደው አጀንዳ ተይዞ የተናገሩት ልክ አይደለም ተብሎ የተገጸጹበት ሁኔታ የለም። አንድም ጉባኤው መነካካት የፈራቸው ጉዳዮች አሉ። ከዚህ በፊትም ከሲኖዶሱ ማነው ከቤተክርስቲያኒቱ ቀኖናና ዶግማ ውጪ በብሔር መስፈርት የተሾሙ ጳጳሳት አሉ። ትንሽ ነገሮችን በቃ ሰጥቶ በመቀበል ቤተክርስቲያኒቱ መሄድ የሌለባትን ያህል ርቀት ሄዳ ያንን ነገር ለመፍታት ያደረገችውን ነገር ማስተካከል መቻል አለባት የሚል ከሊቀ ሊቃውንታት ጥያቄ እየቀረበ ነው። እሱን እንኳን መመልከት አልቻሉም። ከዛ ይልቅ ሌላ አዳዲስ አደጋ ስለመጣባቸው እሱን ለመድፈንና እድል ለመስጠት ነው ይሄን ጉባኤ ላይ ጠንክረው የተገኙት። የአቡነ ሉቃስንም በተመለከተ እሳቸው የሚያገለግሉበት ሀገረ ስብከት በአውስትራሊያና ኒውዚላንድ የሚገኘው ሀገረ ስብከት መግለጫ አውጥቷል። እሳቸውም በአንድም ይሁን በሌላ ከመንበራቸው ማንሳትም ሆነ ውግዘት ማስተላለፍ አይገባም አንቀበልም የሚል መግለጫም አውጥቷል። ይሄ ሊደረግ እንደማይችል ነው እየሰማን ያለ ነው። እንግዲህ
ዜናውን እየተከታተልን ነው። ማምሻውን ምናልባት በዚህ ጉዳይ ላይ የሚባለውን አብረን የምንሰማ ይሆናል። ገለታው ምናልባት ወደ ኋላ መለስ ብዬ ከፋኖ ጋር በተያዘ በአዲስ አበባ የፋኖን ኦፕሬሽን ሲፈጽሙ ያው መስዋዕት የሆኑት አቤኔዘርና ናሁሰናይ ዛሬ አስክሬናቸው በሌለበት በጎንደር የሽኝት ተደርጎላቸዋል። በጣም ከፍተኛ ቁጥር ያለው ሰው በተገኘበት ነው የአስክሬን በሌለበት ሽኝት የተደረገላቸው። ይሄ ለቤተሰብ ትልቅ ህመም ሆኗል። አስክሬን አልተሰጣቸውም። 2 ወር ሙሉ አዲስ አበባ ተቀምጠው ደጅ ቢጠኑ አገዛዙ አስክሬን ሊሰጣቸው አልቻለም። ያለ አስክሬን ነው ሽኝቱ የተከናወነውና መስዋዕት የሆኑት ወጣቶች ታሪክ ሰርተው አልፈዋል። ከዚህ በኋላ አስክሬናቸው ለቤተሰብ በክብር እርማቸውን አውጥተው እንዲቀብሩ ካልሆነ በስተቀር የነዚህን ታሪክ የነዚህን 2 ወጣቶች 3 ወጣቶች ታሪክ ምንም የሚያደበዝዘው ነገር የለም። ጀግንነታቸውን የበለጠ ከፍ ከማድረግ ያለፈ እስቲ አጭር አስተያየት በዚህ ላይ ስጥበት። ለውዴት ወደ ኋላ እየሄድን እንደሆነ መሳይ በተማሪዎች ንቅናቄ ጊዜ ዋልልኝ አውሮፕላን ጠልፍ ሄዳለው ባለ ጊዜ በሴኩሪቲ ተመቶ ከሞተ በኋላ ሬሳውን መንግስት ነው የሚገርምህ ነገር በክብር ለቤተሰቦቹ ያስረከው። ባጃቢ ጥላሁን ግዛው ከሞተ በኋላ ከተገደለ በኋላ ያው ተማሪዎች ዩኒቨርሲቲ ሬሳውን አንሰጥም አሉ። በኋላ ግን ሬሳው ላይ ምንም ያደረገው ነገር የለም። መንግስት ባጃቢ ነው የተቀበለው። ምን አይነት ወደ ኋላ እንዴት አይነት ከስልጣኔ አንፃርስ እንደው ወደ ኋላ ምን አይነት የሄድንበት ዘመን እንደሆነ እኮ ነው የምናየው። በእውነት እነዚህ ልጆች ኢትዮጵያውያን ናቸው። ላመኑበትን ነገር አደረጉት። ከሞቱ በኋላ ሬሳን መከልከል ምን ማለት ነው? ሬሳን እንግዲህ ለቤተሰብ 2 ወር ሙሉ ማስለቀስ 2 ወር ሙሉ አስለቅሶ መጨረሻ ላይ አልሰጥም ብሎ ማሰናበት እጅግ በጣም በእውነት ከሴቶቻችን ከኢትዮጵያውያን ሴት ምን ያህል የወጣ መንግስት እንደሆነ የሚያሳይ ነው። መሳይ በጣም ነው የሚያሳዝነው። እንግዲህ የኢትዮጵያ ሕዝብ እነዚህን ወጣቶች ውሎ አውሎ በባህላችን መሰረት ውሎ አውሎ መሸኘት ነው እና ቁጭት ደግሞ ማዳበር ነው። ቁጭት ማምጣት ያስፈልጋል። እንደዚህ አይነት ይሄ ንቀትም ነው፣ ህብረተሰብንም ንቀት ነው፣ ባህል መናቅ ነው። እንግዲህ ባህል መናቅ ነው። በባህላችን አንድ ሰው ከወደቀ ይባል በተለይ በአማራ ከወደቀ በኋላ እኮ ሁሉ አይመታም። የሚገርም ነው። ወንድ ልጅ ከወደቀ ይባላል። ወደቀ በኋላ ዝም ብሎ ወደቀ ሰው አይደበደብም። እኛ ሀገር ወድቋል ወንድ ልጅ ይባላል። ሲነሳ ነው እንደገና የሚደበደብ እና ይሄ ባህላችንን ሴቶቻችን ሁሉ እየሰበረ ያለ ነውና ውሎ በማዋል ወጣቶች በእውነት ትግላቸውን ማጠናከር ያለባቸው ይመስለኛል። ለቤተሰቦቹ በጣም መጽናናት በእውነት እመኛለሁ። ለእናቱ ለቤተሰቦቹ በአጠቃላይ ለወዳጅ ዘመዶቹ መጽናናት እንመኝ። መሳይ በጣም አዝናለሁ በእውነት። ለቤተሰብ አስቸጋሪ ጊዜ ነው። ለእናት ለወላጅ በተለይ በጣም ከባድ ነው። ነገር ግን ናሁሰናይ ታሪክ ሰርቶ ነው የሞተው። ምናልባት በዚህ ሊጽናኑ እንደሚችሉ እንገምታለን። ለአማራ ህዝብም ለኢትዮጵያ ህዝብም ትልቅ ታሪክ ጽፎ ነው የሞተው። ማንም አሁን ባለው የኢትዮጵያ ሁኔታ የትም ሰው እየሞተ ነው ያለው። እንዲህ አይነት ታሪክ ግን ሰርቶ ለትውልድ ትልቅ አርአያ ሆኖ ማለፍን የመሰለ ነገር የለም። እንዲጽናኑ እኛም በዚህ አጋጣሚ ምኞታችንን እንገልጻለን። ገለታው ወደ መጨረሻው ርዕሰ ጉዳይ እናልፋለን። እንግዲህ አሁን ሁሉ ከመነሻችን የተነጋገርንባቸው ነገሮች ሀገሪቱ ህመም ላይ እንዳለች የሚያሳይ ነው። ስለ ህመሟ ነው የምናወራው። ህመሟ ጠንቷል። በጣም ከባድ ችግር ላይ ነው ያለችው። በጣም ከባድ አንድ ሀገር ልትሸከመው ምናልባት በዚህ ደረጃ እንዲህ አይነት ቀውስ የተሸከመ ሀገር ካለ የሰማነው የለም። እንደ ኢትዮጵያ አሁን የተሸከመችው መከራ በጣም 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 ከባድ ነው። ይህንን መከራ ለማቃለል ከሚረዱ አንዱ ምክክር፣ ውይይት ነው። እውነተኛ የሆነ ሀቀኛ የሆነ አብይ አህመድ ቲያትር ሰርቶ የመጣውን አይነት ምክክር አይደለም። እሱንም ቢሆን ብዙም መዝለቅ አልቻሉም። ቅዳሜ ዕለት መጣና አፈረሰው። ግን ቀደም ሲል ያነሳነው ነው ፋኖ መደራደር አለበት። ይሄ ሰውዬ ጋር እንዴት ነው የሚደራደረው? እውነትም እብድ ሰው ነው ብሏል ዘመነ። ሻለቃ ሀብቴ ደግሞ ይሄ የበሰበሰ የሞተ ስርዓት ነው፣ እንዴት እንደራደር ከሱ ጋር ብለዋል። አንዳንዴ እውነትም አላቸው። እንዴት ነው ከዚህ ሰው ጋር መደራደር የምትችለው? እንዴት ነው ከዚህ ሰው ጋር ቁጭ ብለህ የምታወራው? ስለ ሽግግር መንግስት ዘጋው። ከሽግግር ሌላ እዛች ሀገር ላይ ምንድነው መፍትሄ የሚመጣው? እሱ ባሰመረውና በለካው በዛ ብቻ ተጫወቱ ከሆነ ይሄ የበለጠ ኢትዮጵያን ምጥ የሚያራዝም የበለጠ ቀውስ የሚያመጣ ነው። ለማንኛውም እንዴት አየው? ሁሉ ነገር ዘግቶታል ቅዳሜ ዕለት። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም።
ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በህዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን እንኳን እንደ እድርና ቁብ ሰብሰብ ብለን ተውትና አሁን ባለንበት ቁመናም ጠንክረን የምናስበው መከወን ችግር ሆኗል። ለምን ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች የሚያዩት ሐሳብ እንጂ የኢትዮጵያን ሐሳብ አይደለም። ኢትዮጵያውያን ወጣ ብለው ከነሱ ቋንቋ ውጭ ካለ ሰው ጋር ሲነጋገሩ ያደጉ የሰለጠኑ ይመስላቸዋል። የስልጣኔ ምንጭ ግን እኛ ኢትዮጵያውያን ነን። የቅዳሜው ነገር በጣም ያስገረመኝ አልጠበቅኩም። እኔ ምክክር ኮሚሽኑ እንደዚህ ያደርጋል ብዬ መቼም ያው የገለልተኝነት ጥያቄ ሁልጊዜ የምናነሳው ሆኖ ግን እንደዚህ አይነት መድረክ አዘጋጅቶ አብይ አህመድ ንግግር እንዲያደርግ ደግሞ ተጀምሯል ተብሏል። ኦሬዲ ነበር ፕሮግራሙ ተጀመረ ተብሎ ተነግሮ ነበር። እንደገና ደግሞ ኦፊሻል እንዲሆን ተጀመረ ተባለ። ደግሞ አብይ ሲመጣና እንትኑ ቀጣም ባሩ የጠፋ ነገር ነው። በአጠቃላይ ግን መድረኩን ሳይ በደንብ ቁጭ ብዬ ነው ያዳመጥኩት ሁሉንም ንግግር። የብሔራዊ ምክክር ኮሚሽን እስከመጨረሻው የተዋረደበት ቀን እዛ ውስጥ አንዳንድ ገለልተኝነት ስሜት ምናምን አለን የሚሉ ካሉ በህዝብ ፊት በጣም የተዋረዱበት ጊዜ ነው። ተገቢነት የጎደለው መድረክ ነው። በጣም ተገቢነት የጎደለው ያለ ድግሱ የተደገሰው ድግስ ፐርፐዝ አለው። እንግዲህ መቼም እንደ ሀገር ፐርፐዝ ዓላማ ይኖረዋል እና ያንን ዓላማ ተግባራዊ ያላደረገ ነው። እንግዲህ መቼም አንድ ሶስት ነገሮች ሳይመሳያ መጀመሪያው ነገር ያየሁት በኢትዮጵያውያን ፊት ሲቀርብ አብይ አንድ የሚሆነው ነገር አለ እና ያ መጀመሪያ እንደው ያንን ማንሳት ጥሩ ይመስለኛል። ይሄ እዚህ መድረኩ ላይ ብቻ ሳይሆን ሲመጣ ጀምሮ የሚሆነው ነገር አብይ በህብረተሰብ ፊት በህብረተሰብ አይን ውስጥ ሊቀርጽ የሚፈልገው ነገር ነው የሚገርመኝ። አንዱ ልክ ወደ ስልጣን ሲመጣ ይሄ ሰው የተለየ ሰው እንደሆነ ከተቃዋሚ ጎራ የመጣ እንደሆነ ከዚህ በፊት እድሜውን በሙሉ ሲቃወም ኖሮ በኋላ በህዝብ ድጋፍ አሸንፎ የመጣ አይነት እንደሆነ ይመስላል። የዛ ስርዓት ዋና ተዋናይ የኦህዴድ ነው። የኦህዴድ ሊቀመንበር እንደሆነ እንዲሸፈን የሚያደርገው ነገር ይገርመኛል። እንግዲህ ኦህዴድ ኦሮሚያ ውስጥ ለነበሩ ጥፋቶች በሙሉ ተጠያቂ ነው። እሱ አንድ ሊቀመንበር ነበር አይደል? ኦህዴድ እንደዛ ሆኖ አይቀርብም። ልዩ ፍጡር አድርጎ ራሱን ያቀርባል። ይሄ ተቃዋሚ የኖሮ የነበረ እንደነ መራራ ጉዲና አይነት ነገር ወይ ደግሞ እንደው ከዚህ ከሌላው አይላ አለን ለብቻው ሲታገል ኖሮ የመጣ አይነት ሰው አድርጎ ራሱን የሚያቀርብበት ነገር ይገርመኛል። ኮሎኔል ነው። ኮሎኔል በወታደር ውስጥ ነው ያደገው። የኢንሳ ዳይሬክተር ነው። የኦህዴድ ሊቀመንበር ነው እና የሥርዓቱ ዋና ተዋናይ ነው። የህወሓት ቀኝ እጅ ነው የነበረው እና አሁን ራሱን እንዴት አድርገን ያን ጊዜ ለውጡን ስናመጣ በለውጡ ጊዜ ምናምን ሲል እንዴት አይነት ጉድ እንደው እና አይኑን በጨው አጥቦ ቁጭ የሚልበት ነገር ይገርመኛል። ይሄ የመጀመሪያው የዛሬው ብቻ አይደለም። ሁሉ ጊዜም እንደዚህ አይነት ፐርሰናሊቲ ይዞ ነው የሚቀርበውና ይሄ በጣም ድራማ የሚችል ሰው እውነትም መሆኑን የሚያሳይ ነውና የኢትዮጵያ ህዝብ ያንን ወደኋላ አይታየት ማድረግ አለበት ሲቆም የሰው ንግግር ሲያደርግ። ሁለተኛው ያ መድረክ ተገቢ ነበር ወይ ንግግሮቹ ይዘት ምንድናቸው የሚለው ነገር መሳይ በጣም የሚያስገርመኝ ተገቢነቱ እነ ፕሮፌሰር መስፍን እንዲህ አይነት ፕሮግራም አዘጋጅተው ከዛ በኋላ ጠቅላይ ሚኒስትሩ በዚህ ላይ እስቲ መግቢያ ንግግር ያድርጉ ብለው ጠቅላይ ሚኒስትሩ ደግሞ ስንዴን እንዴት እንዳመረትን እናንተ ገጠር ብቻ ትላላችሁ ከተማን ኮሪደር ያለማና ያለነው ፒያሳ ሂዱና ይዩት በዚህ ውጡና ሂዱ ወክ አድርጉ በእግራችሁ ምናምን በጣም ደፋሮች ነን። ወደ ስልጣን ከመጣን በኋላ ብዙ ለውጥ አምጥተናል። ስንዴ ወደ ኢትዮጵያ እንዳይገባ እያደረግን ያለነው እርዳታ ይሄ አንዱ ደፋር የሚያሰኘን ነው የሚለው እነዚህና በምድር ስሙ በዚህ በትምህርት ጉዳይ ከፍተኛ አስተንትናል። በዲፕሎማሲ ትልቅ ምርታ ሳይተናል። በተቋም ግንባታ ጥሩ ውጤት አግኝተናል የሚል ዲስኩር ነው። እንግዲህ ይሄ ልክ የምርጫ ቅስቀሳ ነው የሚመስለው። በምርጫ ሰዓት የሚነገር ንግግር ነው የሚመስለውና ሀገሪቱ ምክክር ላይ ልትገባ ነው። ኑሮም ጉዳይ አጀንዳ ሊሆን ይችላል ነው የሚሉት። እንግዲህ የትምህርት ጉዳይ አጀንዳ ሊሆን ይችላል። በምግብ ራስን ጉዳይ ራስ የመቻል ጉዳይ አጀንዳ ሊሆን ይችላል የሚለው ለአጀንዳ አይበቁም ነው እንግዲህ
አጀንዳ አይበቁም። ስለዚህ ይሄ በጣም አስገርሞኛልና ምን አይነት ንቀት ነው ለዛ መድረክ በነዛ 11 ኮሚሽነሮች ፊት ነው ይሄን የሚለው እንነጋገር ሲል ደግሞ ያጨበጭባሉ። ስብሰባው በየሰከንዱ ነበርና ስንዴ አናስገባም ቻቻቻቻቻቻ ልክልኩን ነገር አይለናል። በኮሪደር ልማት እዚህ ደርሰናል አጨብጭብ። እንግዲህ እነዚህ አጀንዳ ቀራጮች ሰዎች ናቸው የተባሉት እንግዲህ እና ይሄ በጣም አስገርሞኛል። እንግዲህ ከሁሉም ግን በጣም ምናልባት ያነሳው ትልቁ እንትን የዚህ የሽግግር መንግስት ጉዳይ እንዳይታሰብ የሚለው ነገር ነው። እሱ ላይ እንደዛ ብልጽግና ውስጥ ላላችሁ ሰዎች ይችን መልእክት ማስተላለፍ የሚያስፈልገን ይመስለኛል መሳይና ምንድነው ሽግግር መንግስት? በመሰረቱ ሽግግር መንግስት ማለት እንትን ነው ወይ ጸረ ዲሞክራሲ ቅርጽ ነው ወይ መንግስት ቅርጽ ነው ወይ ነው? አገሮች እኮ ወደ ሪፐብሊክ ከተሻገሩ በኋላ ዘውዳዊ ስርዓት ካለቀ በኋላ የሽግግር መንግስት አንዳንዶቹ እንደውም በህገ መንግስታቸው ለሆነ ለቀውጢ ቀን ጊዜ ኬርቴከር መንግስት ያስፈልጋል ብለው አጽፈዋል። ቤልጂየም በ2020 ስንት ነው አሁን በቅርብ ጊዜ እኮ መንግስት ፈርሶ አልነበረም እንደ ቤልጂየም ውስጥ በመቀመጫ ተጣልተው ፓርቲዎቹ መሰለኝ 3 ወደ 600 ምናምን ቀን እኮ ነው መንግስት የሌለው ተጣሉ። በቃ አንስማማማሉ በቀመር አንስማማማሉ ቢሏቸው ሽማግሌ ቢገባ ምን ቢል እሱ ይበልጥ በሚል ተተራማመሱ። መንግስት ፈረሰ። መንግስት ሲፈርስ ንጉሱ ፊሊፕ ይመስለኛል ኬርቴከር አቋቋሙ። የሽግግር ጊዜ ተቋቋመ እና ካቢኔ ተመሰረተ። የሽግግር መንግስት ተቋቁሞ ተስማምተው እስኪመጡ ድረስ እንግዲህ ወደ 600 ምናምን ቀን ማለት እንግዲህ ብዙ ነው። ወደ 2 ዓመት አካባቢ አይደለም የሆነው ተስማምተው እስኪመጡ ድረስ ያ ኬርቴከር ወይም ደግሞ ባላደራ የሚባለው ማለት ነው ባላደራ መንግስት እንትና የሽግግር ጊዜ ወሰደ። ተስማምተው ሲመጡ መንግስት ስልጣን ተረከቡ። ጣሊያን በቅርቡ የጋቨርንመንት ኦፍ ቴክኖክራትስ የሚባለው ኢኮኖሚው በጣም ችግር ውስጥ ሲገባባት ጊዜ ፖለቲከኛ እንደውም እኛ መምራት የለበትም ማለት አሉ ፖለቲከኞች ተሳክረናል እኛ። ስለዚህ ጋቨርንመንት ኦፍ ቴክኖክራትስ እንደውም የአዋቂዎች መንግስት ያስፈልጋል ብሎ ካቢኔ አቋቋሙ እና በዚህ የኢኮኖሚ ችግራቸውን ነው እነሱ ደግሞ ግሪክም እንደዛው የኢኮኖሚ ችግራቸውን ለመፍታት እንደዚህ የትራንዚሽን ጋቨርንመንት ነገር ያስባሉ ሀገሮች። በዲሞክራሲ እንትን ውስጥ ግንባታ ውስጥ የሽግግር መንግስት አንድ ሂደት ነው። አንድ የዲሞክራሲያዊ አንድ ህዝብ እንደዚህ የሚያስብባቸው ዘመናት ሊመጡ ይችላሉ። በተለይ የኢኮኖሚ ኪሳራ ሲመጣ ኢትዮጵያ ሆና ነው እንጂ ሀገሯ አሁን ያለበት የኢኮኖሚ ኪሳራው የሰላምና የኢኮኖሚ ችግር ብቻውን የሽግግር ጊዜ ሀገሪቱ እንድታስብ ያደርግ ነበር። እነዚህ ብልጽግና ከሀገር በላይ ራሱን ስለሚወድ ነው እንጂ ሀገር የሚወድ ፓርቲ ቢሆን ኖሮ ይሄ ነገር በዚህ ቀን እንዳታንችል ብዙ ጊዜ እንዳልነው መሳይ በዚህ ሁኔታ ልንቀጥላችን ነገሩ እየባሰ ነው ያለው። ኢንፍሌሽኑ እየባሰ ነው ያለው። ስለዚህ ባለሙያዎች ምጡ ቴክኖክራሲን ልፍጠር ትራንዚሽን ይፈጠር ምናምን እኮ የሚለው እንደውም መምጣት የነበረበት ከመሰለኝ እና ይሄን የሽግግር መንግስት የሚለውን ነገር እንዴት አድርጎ ያጣመመ ዲሞክራሲያዊ እንዳልሆነ ለማድረግ የሞከረው ነገር ትክክል አይደለም። በዲሞክራሲ ስርዓት ውስጥ የሽግግር መንግስት መጠየቅ ፍትሃዊና ዲሞክራሲያዊ የሆነ ነገር በተለይ ኢትዮጵያ ከሽግግር ውጪ ሌላ ምን አማራጭ አላት? አሁን ይሄ ሰው መጣ መሳይ ተመልከት። ሲመጣ ታስታውስ እንደሆነ እዚህ ተጋብዘን ሄደን የለም እዚህ ምንድነው ዋሽንግተን የመጣ ጊዜ ንግግር ሲያደርግ ሽግግር መንግስት አያስፈልግም እኔ እንደ ሽግግር መንግስት አክት አረጋለሁ ሲል ሁሉም ሰው ይሻለው እኔ ታሪካዊ ስታታችን የምንለው ሁሉ ጊዜ ማለት ነው ይሻለው። ከዛ በኋላ ደግሞ ምን አለ? አቃፊ ነኝ አለ። አቃፊ መንግስት ነው የመጣው ብሎ ተናገረ አንድ ጊዜ ታስታውስ እንደሆነ። አይ አቃፊማ ከሆነ ጥሩ ነው ያው ሽግግር መንግስት ማለት እኮ ነው። ስለዚህ አቃፊ ከሆነ ይሄ መንግስት እነዚህ ተቃዋሚዎችን ሁሉ ሌሎችንም ሁሉ የሚያቅፋቸው ከሆነ ለካ ማቀፍ ማለት ዝም ብሎ ማቀፍ ነው። እንደዚህ ያቅፍና ራት ቤተ መንግስት አብልቶ መሸኘት ነው በቃ ማቀፍ ላብያ ማለት በመዋቅር ውስጥ የሆነ ሽግግር ጊዜ የሆነ ኦርጋናይዜሽን ነገር እንደዚህ መፍጠር ሳይሆን ማቀፍ ነው። ለካ ዝም ብሎ ተቃቀፋል ልክ እንደ ቡራኬ ነገር ራት ቤተ መንግስት አብልቶ መሸኘት አንተ ባጠበው ያንን ተቃዋሚ ኃይል ብርሃኑ ነጋና ለበለጠ ሞላ የሰጠው ወንበር ይሆናል አቃፊነት ብሎ የሚገልጸው እነሱን በካቢኔ ውስጥ ማካተቱ። ሌላው
ገለታው የነሱ ሰዎች ብዙ ጊዜ የነሱ ሰዎች ብቻ ሳይሆን አንዳንድ ራሳቸውን ምክንያታዊ ነን ብለው የሚገልጹ ከማንም በላይ ለሀገር አሳቢ ራሳቸውን አድርገው ራሳቸውን የሚስሉ ግን በጣም አደርባ የሆኑ ሰዎች የሚሰጡት ምክንያት አለ። ኢትዮጵያ ሽግግር መንግስት እኮ ማያስፈልገው በሚኒስትሪ ውጤት ያልተስማማም በማትሪክ ውጤት ያልተስማማም እንዴት ሽግግር መንግስት ላይ ተስማምቶ ሀገርን ሊያሻግር ይችላል? መከራችን ብዙ ነው። ምን ሊያይባቸው ነገሮች ጫፍና ጫፍ ስለሆኑ በሽግግር መንግስት ኢትዮጵያን ልናሻግር አንችልም። ስለዚህ ያለው ምንድነው ጠንካራ መንግስት መጥቶ ምርጫ እንዲካሄድ አድርጎ ያ መንግስት ነው በቃ እንዳሻጋሪ የሚታየው። ልክ አብይ አህመድን ለመጥቀስ ነው እሱ ማሻግራቸዋለሁ ያለውን አንስቶ ማለት ነው እሱ እንዲጠነክር በእግሩ እንዲቆም አድርገ ነው። ካልሆነ በስተቀር ሽግግርማ ብንል የበለጠ 80 90 ፓርቲዎች መጥተው ብትንቱን ይወጣ ማይግባቡ ሰዎች ነው ካቢኔ ውስጥ የሚሰባሰቡት የሚል ምክንያት እየደረደሩ ነው ያሉት። በእርግጥ አብይ አሻግሯል። አዎ አሸጋግሮናል። እውነት ለመናገር አሸጋግሮናል። ከመከራ ወደ መከራ አሸጋግሮናል። እንደውም በፊት ከነበረው መከራ ወደ ጥልቁ ጉድጓድ ውስጥ ከቶናል። ማሻገርማ አሻግሮናል። ግን ኢትዮጵያ ወደምትፈልገው ሽግግር አይደለም የከተታት የሚለው ነገር ነው። ለማንኛውም የሽግግር መንግስት ለምንድን ነው የፈራው? አሁን እሱ ሲገልጸው ኢትዮጵያውያን አይፈልጉትም የውጭ ኢትዮጵያውያን ሐሳብ ነው ለማለትም ፈለገ። ለምንድን ነው የፈራው? እቺ ጥሩ ጥያቄ ናት። በኋላ ግን የሰዎችን እንትን ስጋትም እናነሳለን። ይሄኛው የአብይ መፍራት ከአንድ ሶስት ነገሮች ጋር የተያዘ ነው የሚመስለኝ። አንደኛው ሰውየው ደማሪ ነው እንጂ አካፋይ አይደለም መሰል። ይህንን ተፈጥሮን በደንብ መረዳት ያለብን ይመስለኛል። ኢትዮጵያ ደማሪ ነው። ተደመሩ ማለት እኔ በምለው ላይ ተጨመሩ ማለት ነው። ደግፈኝ ማለት ነው። ተደመር ማለት እኔ ያስኩት ጉዞ አለ እና እኔ ጋር ተሰለፈ እንደነ ዶክተር ብርሃኑ ማለት ነው። ተደምረዋል እና አሁን ምክክር ኮሚሽኑም ተደመረ ማለት ነው። ወቀደሙ ምክክር እንደዚህ ስትሆን ሰልፉ በቃ ደማሪ ነው ሰውየው። ፊሎሶፊው ራሱ the principle of addition ነው የሚለው የመደመር ነው እንጂ የሼሪንግ አይደለም። ኮኤግዚስተንስ ላይ የሚያምን አይደለም። ኢትዮጵያን የፈለግነው እኮ መደመር እኮ አይደለም። ባለፈው ጊዜ አንድ እንትን ነገር የለም እንዳላሰለች አልደግመውም እኛ ፕሮፌሰር ያሉትና ወደ ትምህርት ቤት ሲሄዳሉ ወደ አስኮላ ትምህርት ቤት ስገባ ታላቅ ወንድሜ ነው አሉ የላከኝ ወደ ትምህርት ቤት ስገባ እና ታላቅ ወንድማቸው እንትን ነው የተቸገረው የሂሳብ ስሌት መደመር መቀነስ ማካፈል ምንድነው መደመር መቀነስ ማካፈል እና ማባዛት እነዚህ ተቸግሮ ነው ለካ ይሄን ህፃን ልጅ እሳቸው ወደ ትምህርት ቤት የላከው ነው። በኋላ ከኔ ጋር አጥንቶ ሁሉንም ከቻለ በኋላ አሉ አይኔ ይሄኛው እንትን መደመርና ማባዛቱ ጥሩ ነው እሱ ወጣው ማካፈልና መቀነስ ይቅርብ ብለው አቆመዋል። መቀነስ ማካፈል ጠሉት። ሱቅ አለቻቸው አለ ትንሽ ሱቅ ታላቅ ወንድሙና ሲያስቡት መቀነሱን ጠሉታል። መቀነስ የሚባለው ትምህርት ከዛ ላይ የሚቀንስ አድርገው ወሰዱታል። ማካፈል የሚባለውም ጠሉታል። መደመሯን ነው ወደዷት። መደመር በቃ ቻሏት አለ በደም ማባዛቷ ደግሞ የበለጠ እና ይሄ ማካፈል the principle of sharing አይደለም የሱ መጽሐፍ መቆመሰና ደማሪ ነው እና ከዚህ የተነሳ ሽግግር መንግስት በተፈጥሮ ማካፈል ነው ፓወር ሼሪንግ ነው የሚባለው እንኳን ይሄ ኢንክሉሲቭ ትራንዚሽናል ጋቨርንመንት ማለት ሁሉን አቃፊ የኃይል ክፍፍል የሚፈቅድ የሽግግር መንግስት ማለት ነው እና ይሄ ደማሪ መደመር ሰው ሊቀበለው አይችልም ይጠላዋል። አንዱ መስለ እሱ ነው። ሁለተኛው ለለውጥ እኮ የቆረጠ መንግስት አይደለም መሳይ የሽግግር መንግስት እኮ ሲመጣ እኮ ከፍተኛ ጉዳዮች እኮ ለአጀንዳ ቀርበው እኮ ለውጥ ይመጣል። ህገ መንግስት ሪቪዥን ውስጥ ልንገባ እንችላለን። ፓወር ባላንስ ስለሚኖር ለዚህ የቆረጠ መንግስት እኮ አይደለም እኮ ተገልብጦ እኮ ነው አክሮባት እየሰራ እኮ ያለ ነው ይሄ ብልጽግና። ሶስተኛው እኔ እበለጣለሁ የሚል ሰው ነው መሳይ። ይሄ እበለጣለሁ የሚል ስጋት አለበት በጣም እሱ የተሻሉ ሰዎች ምክር ቤት ውስጥ ሊገቡ እና ቻሌንጅ ቢያደርጉት የሚፈቅድ ሰው አይደለም። ከዚህ የተነሳ ሽግግር መንግስት የሚለውን ነገር በኢትዮጵያ ውስጥ የሚፈልግ አይነት አይመስለኝም። ይሄ አንዳንድ ሰዎች አነሳው ይልቅ መሳይ ይሄ ስምምነት አይኖርንም የሚለው ነገር በጣም ይሄ በሶሻል ሳይንስ ውስጥ ሃይፐር ሴንሲቲቪቲ የሚሉት እንትን አለ። ይሄ ስጋት ከፍተኛ ስጋት በህብረተሰብ ውስጥ ሊፈጠር ይችላል። ሰው ዝም ብሎ አይደለም የሚሰጋው ያው ያለፈውን ይሄ ምንድነው ህይወቱን ያይና
ሁኔታዎችን ይገመግምና ይሰጋል። ግን ስጋቱ ሃይፐር ሴንሲቲቪቲ ከፍተኛ ስጋት ማለት ነው። በሚዛኑ ማየት ያለብን ይመስለኛል። ፖለቲክስን ዳይናሚክስ ማየት ያለብን ይመስለኛልና እስቲ አንድ ምሳሌ እናንሳ። አብይ አህመድ ወደ ስልጣን ሲመጣ አብይ ወደ ስልጣን ሲመጣ ማን ነው የደገፈው? ጃዋር ደገፈው። ጃዋር ታቀፈ። ኦነግ ታቀፈ። ተቃዋሚ ኃይሎች ተቃቀፉ። አብረው ራት በሉ። ደስ አላቸው። ያ ጊዜ እኮ ኢትዮጵያውያን አብረው ለመስራት የሚችሉበት ሁኔታ እንዳለ የሚያሳይ ፕላትፎርሙን ካገኙት ቅርጹን ካገኙት የሚጋብዛቸው ካገኙ የሚያቅፋቸው ከተገኘ እኮ አብረው የሚሰሩ እኮ ኃይሎች ናቸው ኢትዮጵያ እና ከዚህ ከዓለም የተለየ ነገር ያለብን ባህሪ ያለብን ሰዎች ማለት ልዩነታችን አሁን ችግራችን ምንድነው የተለያየ ሁኔታ ውስጥ ዛናዛ ጎራ ሆነን የሚያሰባስበን ነገር ስለሌለ ነው እንጂ እንደዚህ አይነት ከፍተኛ የሽግግር መንግስት ኢትዮጵያ ችግር ውስጥ ገብታለች እንምከር እና የኔ ብቻ ሳይሆን የሁላችንም የሚያሸንፍበትን ስርዓት እንፍጠር ህገ መንግስት እንቅረጽ ቢባል እነዚህ ሰዎች ገብተው 4 ኪሎ ይደባደባሉ ማለት በጣም ተገቢ ያልሆነ ትንታኔ ሃይፐር ሴንሲቲቪቲ ነው ለኔ መሳይ በጣም ከፍተኛ ፍርሃት ነውና ያ ከውስጣችን መውጣት ያለበት ይመስለኛል። ይሰራሉ አብረው ይሰራሉ። በአለም ላይም ሆኗል በጣም ብዙ የተዋጉ ሰዎች ከፍተኛ ደም የተፋሰሱ ሰዎች ሳይቀሩ ተሰባስበው ሀገር አቆመው። ከዚህ የተነሳ ይሄ ስጋት እኔ በጣም ነባራዊ ሁኔታ አይመስለኝም። እንዳልኩት የአብይ አህመድ በመጣበት ጊዜ እኮ እነዚህን ኃይል እኮ የሽግግር መንግስት ያቋቁም ነው ጊዜ እኮ ያን ጊዜ መሳይ እነዚህን ሁሉ ባያንጠባጥባቸው ችግር የለም እንግዲህ ራት በልታችሁ ቤተ መንግስት ሂዱ ከማለት ይሄ በመደመር ሂሳብ ስልጣን ሳይሆን እንደ ዶክተር ብርሃኑ ቅድም እንዳልከው እኔ ያልኩትን አድርጉ ሳይሆን ሌትስ በቃ አንድ ሽግግር መንግስት እንፍጠርና ሁላችን የተስማማንበት አንድ ወጣለት ህገ መንግስት እንዲቀረጽ እናድርግ። ያኑ ትልቁ ትርፋት የለውጡ ትልቅ ትርፋት ያን ደውል ስለሱ ብቻ ነው የሚጽፉት። ቴክኒክ ኮሚቴ ይኖረዋል። ቅድም ባለፈው ያለው ኮንስቲቱሽናል ሪቪዥን ኮሚሽን እንፍጠርለት እሱም ይፍጭ ህዝቡም ይፍጭ አንድ ኦርጋናይዚንግ ፕሪንሲፕል እንፍጠር። ከዛ በኋላ ደግሞ እንግዲህ ወደ ምርጫ እንገባለን የሚል ነገር ውስጥ ቢገባ ይሄንን ኢትዮጵያ ይሳናታል ያቀታታል ማለት አይሆንም። በታሪካችን ታይቷል ብዙ ጊዜ ዲቪዥን ጣሊያን በገባ ጊዜ አርበኞች ተበታትነው ነበር። አፄ ኃይለ ሥላሴ ሲመጡ አይነጋገሩም። ጣሊያን አጠንክሯል የአካባቢውን አርበኞች ስላጠነከረ እያንዳንዱ አርበኛ የራሱን ሀገር መስርቶ ሊኖር ይዳዳዋል ሲባል መተው ለጣሉ በአፄ ኃይለ ሥላሴ ግርስ እኔ የግል ኢንተረስት ይቅርብኝ ኢትዮጵያ በሚል ማለት ነውና ውስጣችን የተደበቀው የሚመስለው ትልቁ ነገር የሀገራችን ጉዳይ ነው እና አብይ አህመድን የቅዳሜው መድረክ እንግዲህ በተወሰነ ደረጃ ተስፋ ያደረጉ ሰዎች አሉ። እንዲሁ ምክክር ሲባል ቃሉ ደስ ይላል። እንዲህ አይነት የሰላም ቃላት የሚነገሩበት መድረክ ስለነበረ ሂደቱን ቢያንስ እንደው ሂደቱን በጥሞና እንከታተለው የሚሉ ወገኖችንም ጭምር ተስፋ ያስቆረጠ ተብሎ ነው የተወሰደው የቅዳሜው። ከዚህ በኋላ የምክክር ኮሚሽኑ ምን እንደው ይሉኝታ ከማጣት ካልሆነ በስተቀር ከዚህ በኋላ ምን ሞራል አለው ወጥቶ የምክክር ኮሚሽን ኢትዮጵያ ትምከር ይያለ ለመናገር ሞራል ይኖረዋል? ምን በብልጽግናዎች መካከል አሁን ጥሩ እንትኖች አዩ አንተም ለጥፈው ያየሁት አንድ ጊዜ እኮ ምስሎች ከቃላት በላይ ይናገራሉና ራሱን አንድ ሰው የአብይ አህመድን አባስተው ቁጭ አድርገው ሰርክል አሰርቶ ኢትዮጵያ እየመከረች ነው የሚል ያ ካርቶን ስዕል አየሁኝና ያ እውነት ገላጭ እኮ ነው። በቃ እንደዚህ አይነት ሁኔታ ውስጥ ነው የገባው። ያሳዝናል። እነዚህ ሰዎች ይሄን አበላሽተውታልና እነዚህ ተስፋ ሊያደርጉ የነበሩ ሰዎች ተው ስትላቸው ማይሰሙ ይልቅ ሐቀኛ የሆነ ትራንዚሽን ውስጥ አገሪቱ እንድትገባ እንታገል የሚለው የሚጠብቁ ቁጭ ብሎ የሚጠብቁ አሉ። በቃ የተደበደበ አይ ነገር ይሻል ይችላል የሚሉ ለነሱ ጥሩ እንትን አድርጎላቸዋል። ጥሩ አፈርድሜ ነው ያበላው እኮ ቅዳሜ አፈርድሜ ነው ያበላው። በዚህ መድረክ ላይ እንደዚህ አይነት ንግግር እኮ አይደረግም መሳይ እንዴ ንቀት እኮ ነው ራሱ። ይሄ ዲያሎግን እኮ መናቅ ማለት ነው። ስለ እንትን አታንሱ፣ ስለ ሽግግር አታንሱ፣ ስለ ኢኮኖሚ ጉዳይ አታንሱ። በልማት ላይ ነው ያለነው። ከፍተኛ ግስጋሴ ላይ ታዳጅላችን እንደው ገለታው ንቀትማ እንደው ብሎ መውሰድ የሚችሉ
ነገሮች አሉ። ግን አንድም ፍርሃትም ነው። አብይ አህመድ ከአካላዊ ሁኔታውን ብታይ የተወሰነ እንደ በፊቱ አይነት ምንድነው የሚባለው ቆሌው የተገፈፈ አይነት ሰው ነው የሚመስለው። የሚናገረው ነገር ምንድነው እንትኑን የጠበቀ አይደለም። በአንዱ አረፍተ ነገርና በሚቀጥለው በአንዱ ሐሳብና በሚቀጥለው በሚያነሳው ሐሳብ ማለት የሚጋጩ ነገሮች የሚላተሙ ነገሮች ነበሩ። ሰሞኑንም ስናነሳው ነበር እሱን ንግግር እየመዘዝን አንድ ጊዜ የታሪክ ትልልቅ የታሪክ ክስተቶችንና ምልክቶቻችንን አፈርድም ያበላል በኋላ ይመጣና ደግሞ እነሱ በነጻነት ያስረከቡን ሀገር ይላል። የተምታታበት ነገር ነው። አፉ ላይ ቃላት ሲንከባለል የምታዩና ንቀት ወይስ የፍርሃት የወለደው ንቀት ምን ልንለው እንችላለን? ግን ከምንም በላይ ጎልቶ የታየው ፍርሃቱ ነው። ሰውየው እንዳልከው የሚያስፈራ ሁኔታ ውስጥ ነው ያለው። በየጊዜው ከዚህ በፊት በባስ በምን መሄድ የሚችል ሰው ዛሬ ወጥቶ መግባቱን የሚፈራበት ጊዜ ነው ያለው። ቤተመንግስት ድረስ ወታደሮች ድንገት ገብተው እኮ ታስታውስ እንደሆነ ፑሻፕ አሰርቼ ወጣው ምናምን የሚል ሰው ሴኩሪቲው በአካባቢው የማያምንበት ሁኔታ ላይ ነው ያለውና ፍርሃቶች አሉ። ከዛም ባሻገርም ደግሞ መድረኩንም እንደው በእውነት መዳፈር ማለት ምክክር ኮሚሽኖቹ ራሳቸው እንዴት ምንድነው የሚሰማቸው? አላማው የሚሉት ግራና ቀኝ ያለውን ቁጭ አድርገን እንደው ኢትዮጵያ ትምከር ነው። እሺ የሽግግር መንግስትም ያስፈልገናል ካለ እኮ አንድ የምክክር አጀንዳ ሊሆን ይችላል እኮ ነበር። እንግዲህ ባይዘ ታዘዋል። አሁን እንግዲህ ምክክር እንትን አጀንዳ ውስጥ አይገባም። ይሄ ምንድነው ሽግግር መንግስት ምን ገደብ ያስፈልገዋል? ምድሪቱ ልትነጋገር ያሰበችው በእርግጥ በዋና መተሳሰሪያ መርሆቻችን ጉዳይ ከሆነ መንግስት ለውጥ እኮ ሁሉ ህዝቡ ሊጠይቅ ይችላል። ሰለቸን እስቲ መንግስት ምርጫ እኮ በመሰረቱ መሳይ ምርጫ ዋስትና አይደለም። እንደምታውቀው ከምርጫ ወዲህ ህዝብ ይወርዳል፣ መንግስት ይወርዳል። በቃኝ አየሁት ሊል ይችላል እኮ ህዝቡ። አሁን ያነሳዋቸው ቅድም የሽግግር መንግስት ያቋቋሙ ጣሊያንና ግሪክ እኮ በተለይ ጣሊያን የኢኮኖሚ ጉዳይ እኮ ነው ገቨርንመንት ኦፍ ቴክኖክራትስ እንድታቋቋም ያደረጋል። በቃ ቀውስ ውስጥ ገባ ኢኮኖሚ። ከዚህ የተነሳ ፖለቲከኞቹ እኛ ዝም ብለን እየመራን ያለነው ግን ኢኮኖሚው መቆጣጠር አልቻለም። የሆነ እንትን ውስጥ አዙሪት ውስጥ ሳንሆን አንቀርም። የማይታየን ነገር አለኛ። ስለዚህ ፖለቲከኛ ያልሆነ ሰው የገቨርንመንት ኦፍ ቴክኖክራትስ ሙያተኛ የሆነ ሰውና አምጣ ካቢኔ ይያዙ ናይምራው ለተወሰነ ጊዜ አሉ ችግራቸውን ፊክስ ለማድረግ። እንደዚህ አይነት ትራንዚሽን ይፈጠራል። ፈቀቅ እንበልኛ ማለት ነው። ስለዚህ ይሄንን ሐሳብ ዲሞክራሲያዊ ምናምን አድርጎ ስለ ሽግግር አታስቡ የሚለው በምድር ላይ ንጉስ ነው። ንጉስ የሽግግር መንግስት ይቋቋም ሊል አይችልም። ምክንያቱም በቃ ዘላለም መቆየት ነው ያለበት እሱ እና የምን የሽግግር መንግስት ይላል እንጂ አንድ ዲሞክራሲያዊ የሆነ መንግስት በህዝብ የተመረጠ በተለይ እንደዚህ አይነት አማራጮችን ሁሉ በእንዘጋለን እንዳታስቧት ብሎ ማስጠንቀቂያ በምክክር ኮሚሽን ፊት ፕሮፌሰር መስፍን ላይ ትእዛዝ የተላለፈበት መድረክ ነውና ያሳዝናል። ብዙ እንዳልከው ተስፋ ሲያደርጉ የነበሩ ሰዎች እርማቸውን ያውጡ ቶሎ እንታገል የምትላቸው ያልሰሙትን ጥሩ ነግሯቸዋል። እነሱ ገለታው በጣም አመሰግናለሁ።